እንደ እብደት ነው። እብደት ለብዙ ሰዎች ይሄ አይገባቸውም። ይህ በዚህ ሰሞን የተከሰተ አሳዛኝና አስደንጋጭ እውነተኛ የህይወት ገጠመኝ ነው። እሱ በኔ እጅ ላይ አረፈ ማለት ነው። አሁን ቀጥታ ያለው አማራጭ መሞቱን መደበቅ ነው የምለውን ነገር ይዤ ያው በለበስኩት ጃኬቴን እንዲያውልቄ በህይወት እንዳለ ሰው አድርጌ አስተኛው። አንቺ አረመኔ ነሽ ያለኝ ለምን አባዬ ሞቶ አለ ያልሽን አንድ ነገር ነው ያሰብኩት። በቃ መኖር የለብኝም። የትዳር አጋራችሁን አጣችሁ ሐዘን ላይ ድንኳን ውስጥ ሆናችሁ ብቸኛ ወንድ ልጃችሁ ድንገት ሞቶ ብታገኙ ምን ታደርጋላችሁ? አባቱ ተቀብሮ በ7ኛ ቀን ሮብ ጠዋት ድንኳኑ ሊነቀል ማክሰኞ ዕለት እዛው ቤት ውስጥ ኮርኒስ እንዲህ አልነበረውም። እዛው ውስጥ ገብቶ ያብላቴና 40 ደቂቃ ባልቆየበት ሁኔታ ህይወቱ አለፈ። ይሄን ሁሉ ሳደርግ እግዚአብሔር ዝም ብሏል። ዛሬም ወደዋለሁ። በቀብራቸው ቀን እንደዚህ ያልተለመደ ነገር ለማድረግ እንዴት አስቻለሽ? ክርስቲያን ሁለት አፍ አይናገርም። እስኪ ጉዷን እናያለን አይደል የምለኝ ምንም ጉድ የለም። ዛሬም እናገራለሁ። የኔ እግዚአብሔር አልሞተብኝም። በቃ ሰው ላይ ተደግፌ ነበረ። ሰው እንደዚህ ይሰበራል። የዛሬው እንግዳችን ዘበናይ ከጉጂ ዞን እስከዚህ በመምጣት ለመገመት የሚከብድ ህይወት ገጠመኛን አካፍላናለች። ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ ማድረጉን አትርሱ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን ደህና መጣሽ እህታችን። እንኳን ደህና ቆያችሁኝ። ሁሉ ሰላም? እግዚአብሔር ይመስገን። ረጅም መንገድ አቋርጠሽ የህይወት ምስክርነትሽን ልታጋሪን ስለመጣሽ እንዲሁም ሚዲያችን ደግሞ ምርጫሽ ስላደረሽ ከልብ እናመሰግናለን። እኔም አመሰግናችኋለሁ። ከሰሞኑን በጣም ከባድ በሆነ ሁኔታ የትዳር አጋርሽን እንዲሁም ብቸኛ ወንድ ልጅሽን በቀናት ልዩነት በሞት አጥተሻል። አዎ። ምን ነበር የተፈጠረው? ባለቤቴ እንግዲህ ከዚህ በፊት እንደዚህ አይነት ኬዝም የለበትም፣ አይታመምም ነበር። አይታመምም እና ሰውነቱም ግዙፍ ነው። በቃ ብዙ በስጋ እንበላለጥም። እኔ አሁን ትንሽ እንዲህ ሰውነቴ ወርዷል እና ምንም አይነት የጤና ችግር ከዚህ በፊት የገጠመው አይደለም። የገጠመው ነገር ምንድነው? ሐዘን ነበረ። የተደራረበ ሐዘን አለ። በዛ ወቅት ላይ በመጀመሪያ የሆነው ወንድሙ ነው። ወንድሙ እንዲህ በቃ ብዙም ለሞት የሚያደርስ ህመም ሳይገኝበት እየታከመ ያለ ድንገት ወንድሙ ሞተ። ወንድሙ ሞቶ እዛ ሐዘን ላይ ያለን እናትየው ታመሙ። እናትየውም በዛው ኬዝ አረፉ ማለት ነው። እኛ ጋር ቆይቷል። አብረን የምንኖረው። ከዛ በኋላ እዛ ለቅሶ ላይ ያለን ነው እሱ ይሄ ነገር የገጠመው። ሲጀምረው ቀለል ያለ ጨጓራ ነው እየታከመ ብዙ የቆየው። ያው መጨረሻ ላይ ህመሙ የጨጓራ ካንሰር እንደሆነ ከተነገረን በኋላ ምናልባት ውጪ ሄዶ የመታከም እድል አልሰጡም። በአገር ውስጥ መታከም እንዳለበት በፍጥነት ኬሞቴራፒ መውሰድ እንዳለበት ተነገረን። ወዲያው ነው ጊዜ ሳንወስድኛ ወዲያው ያንን ነገር እንዲቀጥል አስደረግነው። ለ7 ወር እየተከታተለ እየታከመ ነበር ማለት ነው። ከዛ ህመሙ እየከፋ መልኩን እየቀየረ ሲመጣ ውስጥ ወደ መሰራጨቱ ሲመጣ ያው እነሱ ያለው እንትን በህይወት እስካለ ኬሞውን መቀጠል እንዳለበት እንድናስቀጥለው ነበረ። ብዙ ነው የሄድነው እና አልተቻለም። በዛም መጨረሻ ላይ እዛው ማዕከሉ ላይ መልሰውን ያንን ህክምናውን እየተከታተለ እያለ በህይወት እያለ ከሆስፒታል ወጣን። ምክንያቱም አሁን እዚህ ጋር ከሞተ ኋላ ወጪው ምናምን ሊከብዳችሁ ይችላል እና ወደ 100,000 ምናምን ብር ነው የምትጠየቁት። መኪና ካላችሁ አሁን መውጣት ይቻላል አሉን። ወዲያው መኪና ወንድሞቼ አብረውን ስለነበሩ ወዲያው መኪና ኮንትራት ያዝን፣ ወጥተን እየሄድን እያለን መንገድ ላይ ነው በኔ እጅ ላይ ነው ያረፈው። በኔ እጅ ላይ እንዲታቅፌ ቁጭ ብለን እንዲጄ ላይ አርፎ ደብቄ ነው እስከዛ እስከኛ ሀገር ያደረስኩት ማለት ነው። የዛኔ ጌታው ያልኩ ኮንትራት መኪና ነው። ጋቢ አልያዝንም፣ ያዝነው ሻንጣ ሁሉ ተጭኗል እና እሱ ትንሽ ፎጣ ነገር እንዲያልብሰነው ትንሽ ነገር አልብሰን ጃኬት ለብሶ ነበረ ቁጫል ነው እና ሁለተኛዋ ልጄ ጋር ሆነን ነው ቁጫል ነው። በዚህ ጉዞ ላይ ያለን መኪናው እንዲጥላ ስር ቆመ። ምሳ ምግብ እንድንበላ ምግብ ይዘናል፣ ውሃ ይዘናል። ልክ እነሱ ምግቡን ውሃውን ይዘው እንደወረዱ
ዞር ስል ሲያለቅስ ነበር እሱ ማለት ነው ዞር ብዬ እንደዚህ ሳየው ያለቀሰ ነው ልክ በለበስኩት ሻርብ እንዲ አይኑን ጠረግ ሳረግለት አለፈ እንዲ ዞር ተመልሼ ሳየው የለም ቶሎ ብዬ ልቡን ነበር የልቡን ምት እና ደም ስሮቹን ቶሎ ቁጭ ብዬ አየው በቃ እዛ ቁጭ አልኩ አስከሬኑን ይዤ ማለት ነው እዛ ቁጭ ብዬ እነሱ ወርደው ምግብ እንድበሉ ሲያጨናንቁኝ አስተኛሁት ልብስም ስላልነበረን እዛ ወንበሩ ላይ ተኛንበት የ3 ሰው ወንበር ነበረ አስተኝቼው እጁን ዘርግቼ ትንሽ ስካርብ ሻርብ አለ በሱ አየር እንዳይገባ አፉን ምናምን አስሬ ጃኬቴን አውጥቼ ትራስ በህይወት እንዳለ ሰው እንደዛ አርጌ በዚህ በሩን ቆልፌ እግሩን ዘርግቼ በዚህ ወረድኩ ማለት ነው ወርጄ ከመኪናው ጋር ጠጋ ብላችሁ ምግብ ይሄንን ምግብ እንበላለን ሁላችንም ምክንያቱም አሁን እሱ አርፏል ሹፌሩ አያውቅም ወንድሞቼ አብረው ይነበሩ አላወቁም በወቅቱ ልጆች አልነገርኳቸውም ልጆቼም አሉ ህዝቡ እዛ ማታ አድረዋል ቀን 9 ሰዓት ሆኗል ምግብ ሳይበላ እኛ ደግሞ ልክ እሱ ሲያርፍ ወደ 11 ሰዓት አካባቢ ነው ከማረፉ በፊት ነው ከመኪና ያወረድኳቸው ወርደው ውሃው ምግቡ ከወረደ በኋላ እኔ እንግዲህ እሱን ትንሽ ወተትም ይዣለው ወተት አጠጥቼው አስተኝቼው ወርዳለሁ በየዞር ስል ያለቀሰ ነበርና ጠረኩት በለበስኩ ሻርብ እንዲጠረኩትና አይኑን ምን ሆነክ ነው ዳይ ምን ሆነክ ነው አልኩት ለካ ይዛኔ አልፏል እና እንደዛ አርጌ ሸፍኜ እግሩን ዘርግቼ እጆቹን ወደዚህ መልሼ ሻርቧን እንዲጣል አረኩበትና በቃ በድና ሆኛለሁ ወረድኩ አንድ ነገር አሰብኩ እዛ ሆኜ የሰማይ አምላክ ይሄ ሆነ ልጆቼ ለማየት እየጓጉ ነበር እየጠበቁት ነበር በህይወት ይዤዳለ ብዬ ነበር ፈቃዱ ሆኖ ይሄ ሆኗል አሁን ለኔ ከባድ ነው እነዚህ ልጆች አስፋልት ላይ መንገድ ዳር ነው ያለነው ለአባታቸው ያላቸውን ፍቅር አውቃለሁ እኔስ ስጋዬን በጥርሴ ነክሳለሁ ግን የማገለግልህ አምላክ በመድረክ ስር ብዙ ዘመን ቆይቼ አገልግዬክ እንደሆነ ዛሬ ሾፌሩም አያውቅም አሁን እሱም ቢያውቅለኛ ከባድ ነው ጊዜው እየመሸ ነው ሌላ መኪና መጥቶ እስኪገለብጠን ያለው እንትን ከባድ ነው ለዚህ አሁን ልባቸውን ጠብቅ የኔንም ልብ ጠብቅ ከዚህ ደቂቃ ጀምረ አንተ ተቆጣጣረኝ እኔ ከዚህ በሰላም ብገባ ሳያውቁ ምንም ነገር ሳይነቃ ሄጄ ብገባ የዛለት ቆሜ ባንተ ፊት ይሄው ስለት ነው እንደ ዮፍታይ ባንተ ፊት ቆሜ እሰብካለሁ እዘምራለሁ በዝማሬ በስብከት የባለቤቴን ቀብር አስፈጽማለሁ አልኩ እዚህ ጋር አሁን ካንቺ ጋር የነበሩ ሰዎች እንዳያውቁ የፈለግሽበት ምክንያት ምንድነው በወቅቱ በዛ ወቅት እንዳያውቁ የተፈለገው አንደኛ የነበርንበት መኪና 8 ሰው የሚዝ መኪና ነው በፊት እዛ ሆስፒታል ላይ አርፎ ቢሆን ያለ ነገር ተስተካክሎ አስከሬን ከሰዎች ጋር ሳይሆን ታውቆ በሳጥን ተደርጎ በስርዓቱ አስከሬን በሚቀመጥበት ቦታ መምጣት ይችል ነበር እሱ ግሉኮስ እጁ ላይ አለ ኖርማል እንደኛ ቁጭ ብሎ ነበር የመጣው ልጆች አሉ 2 ወንድሞች አሉ የወንድሜ ምስታለች ይሄን ያደረኩት የመጀመሪያው ነገር ስንመጣ ቤት ደግሞ ሞቶ እንደምንገባ አይታወቅም በህይወት እንዳለና ከሆስፒታል ወጡ እንደተባልን ደክሞት እንደነበረ ተገልጿል ልጆቼም በዚህ ነው የሚያውቁት ቢሰሙ አሁን መራበሽ ነው የሚሆነው አስፋልት ዳር ነው ያለነው በሰው ሀገር ነው ያለነው ልጆች በዛ ወቅት የትልቁ ልጅ አሁን ራሱን ሁላ አጠፋ ብዙ ሰዎች ነው ያዙት ከሰማ በኋላ ቤት ሄደን ካወቀ በኋላ ማለት ነው ለዚህ ቀጥታ እነሱ ማወቅ ያለበት 2 ወንድሞቼ ማወቅ አለባቸው አልኩ 2 ወንድሞቼን ጠቀስኳቸው ማለት ነው እና እኔ ነበርኩ እኔ ቦታውን ቀየርኩኝ እሱ እዚህ ጋር እንዲቀመጥ ከበሉ ከጠጡ በኋላ እንግባ እኔ ወደ ገቢና ሆናለሁ አንተ እዚህ ጋር ሁን ስላቃተው እሱ ይተኛ ጎን ላይ ተኛ እናንተ ሁኑ ብለን ይሄን ጥበብ ነው የተጠቀምነው እንደ ሰው እንዳይራበሽ እዚህም ያለው ቤት ያሉትም አስከሬን ይዘን እየመጣን ነው ስላላልን በህይወት እንዳለ ነው ምናቀው በህይወት ይደርሳል ብለን ነው የነበረው ማለት ነው ሹፌሩም የሞተ ሰው እንዳልጫነ ተቀምጦ ይሄደ ያለ ሰው ነው የጫነው ተዋውለን የመጣነውም ኮንትራቱም እንደዛ ነው አሁን እዚህ ጋር ሲመጣ ልክ አሁን እነሱ ቢያውቁ ጩኸት ብነሳ አንደኛ መኪና አስከሬኑም ላይ ለመጫን ላይ እንትን የለውም እንዲቆርጦ መጋላዝ የለውም ሳጥን የለውም ልብስ የለንም እና አሁን ቀጥታ እንደዚሁ ደብቀን ተቋቁመን ከነቁም ይንቁም ውስጥ ከገቡ በኋላ ከነቁም ይንቁ አወቁም ይወቁ ካላወቁም እዛ ሄደው ይወቁ ብለን ነው በቃ ጨክነን ሹፌሩም እዛ ጋር መተን በር ላይ ስንደርስ ነው ያወቀው በር ላይ ስንደርስ ነው ያወቀው እንደዛ አድርገን እንዳይነቁ እንዳይራበሽ ሰው እንዳይጎዳብን
ዝናብ ነበረ ችግር ነው። አሁን ሹፌርም ስትሆን ምናልባት የመደናገጥም ነገር አለ፣ ጉም አለ፣ ዝናብ አለ፣ ርቀት ላይ ነው ያለነው። ቀጥታ ያለው ነገር እሱን እንዳለ አድርጎ ደብቆ ቤት ማድረስ ነው። እንደዛ አድርገን ነው ያደረስነው። ወንድሞቼ ሁለቱ አውቀው በቃ አጠገቡ ቁጭ አሉ፣ ልጆቼ ከኋላ አሉ፣ እኔ ገቢና አለው እና ቤት እስክንደርሱላ ስልክ ይደውላሉ። ልጄ እሱ ያነሳል፣ እየመጣነን እዚህ ጋር ደርሰናል ይላል። ቤት ደግሞ ስንመጣ በህይወት እንዳለ እንደሞተ አይደለም፣ ተዘጋጅተዋል፣ ስጋ ተሰርቷል፣ ቡና ተፈልቷል፣ ወተት ለሱ ወተት ስለምጠቀም ያን ሁሉ አሟልተው በደስታ ጎዝጉዘው ምን ብለው ደስ ብሏቸው በቃ ልክ መተን በር ላይ ስንደርስ ቤቱ የምንሰራበት ሻይ ቤት ነው። ልጆች እንዲህ ሻይ እየሸጡ ነው እና ከገቢና በስርዓት ወርጄ ልጆች አባዬ እያሉ እየሮጡ ሲመጡ በቃ ያስኳቸው። ይሄ አሁኑ ልጅና ትንሿ ልጅ ናፍቆት ይገባቸዋል እና አይችሉም ነበር። ልጆች እየሮጡ ሲመጡብኝ አሁን አባዬ አባዬ እያሉ እየሮጡ ሲመጡ አንድ ነገር ነበር ያደረኩት። ይሄ አሁኑን ልጅ ጠፋብኝን ልጄንና እችን 3 አሉ ሰላም ብለዋት ሁሉም ሲመጡ ያስኳቸው። የዚህ ሰዓት ሁሉ ሹፌሩ አያውቅም። ያስኳቸውና ኑግቡ አልኳቸው። ምን አባዬ ሳሉ አባዬ የለም አልኳቸው። በቃ ከዛ በኋላ እኔም ወደኩኝ። እና እኔ ወደኩ። በቃ ትርምስ ሆነ። ይሄ አሁኑ እዚህ ጋር አየከው ልጅ ተጎዳ። እሱ አንቺ አረመኔ ነሽ ያለኝ አዩካ ነው ምሉኝ እኔን። አዩካ አንቺ አረመኔ ነሽ፣ ለምን አባዬ ሞቶ እንደዚህ አለ ያልሽን ልጆች በዛ ሰዓት እዚህ ቤት ውስጥ እንደዚህ ሆኑን አስባል። እንግዲህ አስፋልት ላይ በሰው ሀገር መኪና ይሁን እንደዚህ እንደ ውሃ እያለፈ ነው እንግዲህ ላይቀርልኝ ሌላ ሞት መምጣቱ ለካ አልቀረም። አሁን እነዚህ በሞቱብኝስ ብዬ ነበር። ያንን ተቋቁሜ ቤት ገባሁ። በቃ ትርምስ ሆነ። ልጆቹ መጥተው አሁንም እኔ ላይ ሰፈሩ። ከዛ እኔ ደከምኩ። በቃ ወተት ሁሉ በዚህ በአፍ እንዲህ እየተጎነጩ ያጠጡኝ ሁላ ነበረ። ደነገጥኩ። ስመጣ ወደ ግቢ ስገባ ቤት ስገባ በቃ ትንሽ ረበሸኝ። እመሙ ከባድ ነው። ጌታ ስሙ ይባረክ። እንደዚህም ቆሜ እንድናገር እድል እኔ አላሰብኩም ነበረች። ይቻላል እንዴ? አዎ ይቻላል። እና በቃ ቆምኩ። ልጆቼ ሰቀቀን ውስጣቸው ቀረ እና በቃ ትርምስ ሆነ። ወዲያው ክፍል ውስጥ አስከሬኑን ባዶ ራቁቱን ስለነበረ እንዲህ ስትሬቸር የለም ምን የለውም በር ላይ ነው ያለው። ያው እንዲህ ስላስተካከል ነው ብቻ እንደዛው ተስተካክሎ ነው ያለው። እንደዚህ በኔው ሻርፕ ውስጥ አስገቡት ማለት ነው። ውስጥ አስገቡት። ከዛ በር ተቆለፈ እና ከዛ በኋላ ከባድ ነገር ሆነ። ህዝብ በጣም ይወደዳል፣ ሰው ያከብራል። ቤታችን የእንግዳ ማረፊያ ነው። ብዙ ንብረት የለንም፣ ድሃዎችንን ሰርተን ነው የምናድረው። ጌታ ይባረክ። እና የሱ ሞት ለብዙዎች ስብራት ሆነ። 2 ስብራት ነው የሆነው። ለብዙዎች ስብራት ሆነ። ሰው በቃ ጩኸት ሆነ። በቃ ምድር ህዝብ አልቀረም። ህዝብ በዛ ሌሊት በቃ አካባቢው አይታይም። ታሪኩ የሱ እንደዛ ሆነ። ዘመድ አዝማድ ቤተሰብ እየተደወለ ህዝብ መጣ። ከባድ ለቅሶ ነው የሆነው። ከባድ ለቅሶ፣ ከባድ ህመም ነው የሆነው እና እግዚአብሔር ያጽናናል። ያንን ቃል ስለሰማን በ3ኛ ቀን የቀብሩ ስርዓት በሚደረግ ጊዜ ልጆቼን ይዤ ልጆች እንሰብካለን። እግዚአብሔር ይችላል ብለን በአደባባይ ሰዎችን አጽናንተናል፣ ሰዎችን አበርትተናል። በርቱልኝ እናንተ በቃ ዘምረን ነው የምንቀብረው። አስፈላጊ ከሆነ ኳየር ልብሱን እኔ ሮሆቦት ኳየር ውስጥ አገለግላለሁ። ልጆቼ ሰላም ገበየው፣ አዲስ ትዝታ ገበየው፣ እነዚህ 2 ልጆች
አሜን ኳየር ውስጥ ያገለግላሉ። ይህ ቃለ አብ ደግሞ የህፃናት ዘርፍ ላይ ማለዳ ህፃናት እሁድ ላይ አስተምራለሁ አገለግላለሁ። እዛ ውስጥ በመሪነት ይሄን ብላቴና ያንን ኳየር ይደግፋል ማለት ነው። ይሄ ኳየር አንድ ላይ ሆኖ ጧፍ ተይዞ በቃ የቀብር ስርዓቱ በጣም ደስ በሚል መንፈሳዊነትን የጠበቀ እንደው በጣም ሰው ታሟል ሰው አዝኗል። ኃይለኛ ጩኸት ነበረ። ተማሪ የነዚህም መዋዕለ ህፃናት የሚማሩ ሃይስኩል የሚማሩ ጁኒየር የሚማሩ ተማሪ በሰልፍ ነው። ህዝቡ በቃ በጣም ወጥቷል። በቃ ተጽናናን። እኔ ከዛ አላለቅስም ነው አልኩት። እኔ አላለቅስም እያለቀስኩ እሱ በጌታ በኢየሱስ ስም አምኖ የዳነ ሰው ነው። እያለቀስኩ ስጋውን አልቀብርም። በቃ ይዘመራል። የዚህ ቀንም እንዘምራለናል። ያው ያለው ነገር ትንሽ አስከሬኑ ከቤት ሲወጣ እኔም ተረበሽኩኝ። በቃ ተስፋ እንደሌለው ሰው የሆነ ተስፋዬም የተቆረጠ መሰለኝ። ልቤም በቃ ዛለ፣ ደከምኩ። ቤተክርስቲያን ሄደን ፓስተሩ ከሌላ ፓስተር አልችልም አለ ገበየውን። በቃ አልችልም ተቋቅሜ እሱን ላይ መስበክ አልችልም እና አልችልም አለ ፓስተሩ። በጣም ደከመ፣ አቃተው። እውነት በጣም ደከመው። ይወደዳል፣ ቸርች ውስጥ በታማኝነት ያገለግላል። ያው የቀብሩ ስርዓት ላይ ያኛው ፓስተር ሰብኮ ከተነሳ በኋላ እድሉን ስጡን አልናቸው። ወጣን እና ዘመርን። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ምዕራፍ 1 ቁጥር 3 ላይ እሱን ጥቅስ እዚህ ጋር ያየሁት ነበርና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ሁሉ በርሱ ሆነ ይላል። ከሆነም አንድስ እንኳን ያለ እርሱ አልሆነም። እዛ ቦታ አጠቀ። ሁሉ የሚሆነው በቃ ቃል መጀመሪያም አለ መጨረሻም አለ። ቃልም እግዚአብሔር ነው። ለዚህ መሰረትም ጀማሪም ፈጻሚም መሰረትም ነው ቃል። ለዚህ ሁሉ በርሱ ሆኗል ብዬ ያንን ተናግሬ ዘመርን ማለት ነው። ዘምረን በደንብ ዘምረን ጌታን አመስግነን ወደ ቤት መጣን። ሰዎች ሁሉ ሳለቅሱ እኛ አናለቅስም። ልጆቼ በጣም ይቆጣጠሩኝ ነበረ። አይኔን አሁን እንኳን ከዚህ ስወጣ አሁን ያቺ ትታወቃለች። እንደዚህ ነው የምታይኝ ማለት ነው። እንዳታለቅሺ እንዲህ ብዬ እንደሆነ ቀና ያረጉኛል፣ እንዲህ ዞሬ እንደሆነ ወዲህ መልሱኛል። በቃ እነሱ የበረቱትን እኔ አባቴ ሞቷል፣ ጸንቻለሁ። ወንድሜ ሞቷል፣ በርትቻለሁ። ብዙ ሰው ሞቷል። ተደራራቢ ሞት በጣም ያጠቃን ቤተሰቦች ነን እኛ እና ይሄንን ሁሉ ያሳለፈን እግዚአብሔር ነው። ዛሬ ሳብዬ በቃ መለስ ራሴን ሰረቅ ሳረገኝ መለስ ስላለሁ አንዴ ተናግሬያለሁ። ክርስቲያን አንዴ ይናገራል። ተናግሬያለሁ። በቃ እናዝን ብለናል። እንዲህ የበረታን እየጸናን እያለን የሱ እንደዛ ሆኖ ሳለ ያው ሀዘኑም ህመሙም ከባድ ነው። እዛው ለቅሶ ላይ እያለን ይሄ ልጄ 5ኛ ልጄ ነው። ሴቶች ልጆች ናቸው ልጆቼ። 4 ሴት ልጆች ወልጄ 5ኛ ላይ ወንድ ልጅ ወለድኩ ማለት ነው። አንድ ወንድ ልጅ ወለድኩኝ። ያ ልጅ ያው ይማራል። ግሬድ 3 ላይ 3ኛ ክፍል ተማሪ ነው። እንግዲህ ምንም ሰበቡ በማይታወቅ ሁኔታ ያው ድንኳን ውስጥ አብረን እያለን አባቱ ተቀብሮ በ7ኛ ቀን እንደ ባህላችንም ሁላችንም እንደምናውቀው እኛ ጋር ከ7 ቀን በኋላ ነው ድንኳን የምንነቀለው። ልክ በዛ ዕለት ሮብ ጠዋት ድንኳኑ ሊነቀል ማክሰኞ ዕለት ነበረ። እስከ መሞትበት ሰዓት እኔ ጋር ነበረ። ለስላሳ በሃይላንድ ሰው ያመጡትን እኛ ሀገር ሰው በጣም ነው መጣው። ለቅሶ ይጠይቁሃል። ምግብ ተይዞ ይመጣል፣ ለስላሳ ይዞ ይመጣሉ። እና በዚህ መሃል ያው ይሄ ነገር ደግሞ ያልተጠበቀ ነገር ያልታሰበ ነገር እንደው እድሜው ከፍ ብሎ እንደ 15 16 14 ዓመት ሞልቶት ይሄን ቢያስብ ጥሩ ነው። ይሄው እዚህ ጋር እኔ እንትኑን ሁሉ ከስልኬ ውስጥ ቶሎ አጥፉልኝ ስላልኳቸው ያው መጥቶላችሁ ከሆነ ታያላችሁ። ልጆቹ ኋላ ላይ ያሳዩዋል። ትንሽ ልጅ ነው፣ 5ኛ ልጅ ነው ለኔ። ይሄ ብላቴና እዛው ቤት ውስጥ ከሽንት ቤት ቀጥሎ እንዲህ ትንሽ ሻወር ቤት አለ። ኮርኒስ እንዲህ አልነበረውም። እዛ ውስጥ ገብቶ ያ ብላቴና 40 ደቂቃ ባልቆየበት ሁኔታ ህይወቱ አለፈ። እንዴት ነው ያለፈው ህይወቱ? ህይወቱ ያለፈው ተሰቅሎ ነው። ራሱን አንቆ ነው። በራሱ ቀበቶ ምናምን ራሱን አንቆ ያ ትንሽ ልጅ ለኛ በማይገባን ሁኔታ ያው ህይወቱ አለፈ። እንዴ መታነቁንስ ማን እንዳሳየው እንዴትስ እንዳሰበ እኔ ሊገባኝ አልቻለም። እና ከባድ ነው። ድንኳን ውስጥ እያለን ሁላችንንም ወደዛ ጠሩን ማለት ነው።
ድንኳን ውስጥ እያለን ወደዛ ጠሩን እና በብዙ መንቀጥቀጥ መቆሙን አልችልም ነበር። ሆስፒታል ውስጥ ብዙ ቆይቻለሁ ማለት ነው። እንቅልፍ የለንም ቀንና ሌሊት ስለምጨነቅ እሱን ይዤ በጣም ነበር መደክመው። ብቻ ሰው ከድንኳን ውስጥ አጎቴ ድረስ ይላሉ። ሰው ህዝብ ሁሉ እየሮጠ ሰፈር ላይ ያለ ቆጣሪ ነበር። ማብራቶች በየቦታ ተጣልፈዋል። ይሄ ነው ሽቦ ነው፣ የውሃ ጉድጓድ አለ ቀጥሎ ተገንብቶበታል የምንጠቀመው። ይሄ ነው ህዝቡ ሲሮጥ እኔም አብሬ በቃ ሮጥኩኝ ባዶዬን። ስንሮጥ ብቻ እንደዚህ ወንድሜ እንደዚህ ልጅ ትንሿን ነበር እኔ ማብረ እሷ ላይ ነው አይኔ ያለው። እሷ ሮጣ መጣች፣ እንደዚህ ይዞታ መጣ። ወንድሜ እንደዚህ ይዞታል። ምንድነው ሰው እኔን አይነግረኝም። በቃ ከዛ እኔን እየደከመኝ መጣ ማለት ነው። ልጁን ይዘውት ወደ ጤና ጣቢያ ወዳለው ጤና ጣቢያ ነው ሄዱት። ወደ ጤና ጣቢያ ሲሄዱ ልጁ እዚሁ አርፏል፣ ለካ አርፏል። ይዘውት ሄዱ። ግሉኮስ ምናምን ሲሞክሩ ልጁ እንደሌለ ካረጋገጡ በኋላ የመጀመሪያው የሰሩት ስራ በፍጥነት መጥተው እኔ በር ተዘጋብኝ፣ ህዝቡ ጠቅላላ ያዘን ገብቶ ያዘን። ልጆቹን ፈልጉ። ያቺ ሶስተኛዋ ልጄ 10ኛ ክፍል ተማሪ ናት። እሷ የለበሰችውን ሁሉ በለዋ ላይ ተርትራ ጸጉሯ እንዲሆኑ አብዳ እሷ ጠፍታለች ሲሉ ባካችሁ 3 አታድርጉብኝ፣ ያዙልኝ፣ ይዛቸው አምጡልኝ ወይም ተውኝና እኔ ፈልጌ ላምጣ አልኩ። በቃ የዛኔ ሰው እኔ አይምሮ እንደለቀቀ ተቆጠረ። አሁን ቀጥታ ራሷን ታጠፋለች፣ ትሞታለች። ልጆች ራሳቸውን ያጠፋሉ። እዚህ ጋር የአባት ህመም አለ። ይሄንን አልዳኑም። እንደገና አንድ ወንድማቸው ነው። ይሄ ነገር ሲሆን መልኩን የቀየረ ስለሆነ ሰው ሁሉ እየተያዘ ነበረ እና ልጆቼን እየሮጡ መጥተው ልጆቼን ያዙ፣ ወደ ቤት ውስጥ አስገቡን። በወቅቱ አንድ ነገር ነው ያሰብኩት። በቃ እኔ አሁን መኖር የለብኝም። እኔ አሁን ይሄ ለኔ ከባድ ነው። እንዴት እድናለሁ? ጌታ ሆይ እኔን የምትፈትንበት እኔን የምታይበት መንገድ ይሄ ነው ወይ? አንተ አድርገ ከሆነ ያንተ ፈቃድ ካለበት ከዚህ ደቂቃ ጀምሮ በቃ ልቤን ጠብቅ። እኔን ካስቀረኝ ይሄ ከባድ አደራ ነው። እሱ ጥሎብኝ ሄደው ትልቅ ነገር ነው። ብዙ ልጆች አሉ ተምረው ያልወጡ ልጆች። እና ትንንሽ ህፃናት አሉ። ምንድነው ማደርጋቸው? አሁን የኔ መቆም የኔ መጽናት እነሱን ሁሉ እንዲያቆማቸው ጌታ ሆይ እባክህን ከዚህ ደቂቃ ጀምረ በቃ ተቆጣጠረኝ፣ እኔን ተቆጣጠረኝ፣ ያዘኝ፣ እኔን ከእብደትም ጠብቀኝ። ሰብኬያለሁ፣ አገልግዬካለሁ፣ ለብዙዎች ትልቅነትህን ነግሬያለሁ። እባክህ ጌታ መንፈስ ቅዱስ ሰው ያስቀመጠውን ነገር ከአካውንት ላይ እንደሚወስድ ያስቀመጠውን ነገር ሄዶ እንደሚወስድ እንደዛ በአንተ ፊት ያስቀመጥኩት ነገር ካለ ከዚህ ደቂቃ ጀምሮ አሁን ልቤን ጠብቀኝ አልኩኝ ማለት ነው። ከዛ ሬሳውን አመጡ። ሌላ ቤት ነበረና ጎን ላይ እዛ አረጉት። ሲያረጉ በቃ ፍቀዱልኝ ሄጄ ልየዋል። መጀመሪያ ውሃ ስጡኝ አልኩ። ሰዎች ሁሉ እኔ የምታነቅ ማብራት የሚዝ የመሰላቸውላ በጣም ይከታተሉኝ ነበር እና የዛኔ እንዳትይዙኝ እቆማለሁ፣ ባውሎ ንፋሱ በወጀብ ውስጥ እቆማለሁ። እግዚአብሔር ኃይሌ ነው። አሁን አይኔን ያሳረፍኩበትን ሁሉ እግዚአብሔር በቃ ከአይኔ ፊት አንስቶታል። እሱን እንዲያየው ነው ያደረገኝ። በዚህም ብላቴና እንዳልደ በእርግጥ አሁን የምደገፉት አይደል 10 ምናምን ዓመት 11 ነው እንደዚህ ዓመት ነው፣ ትንሽ ልጅ ነው እና ተስፋ በሱ ላይ እንዳላረግ ነው እግዚአብሔር እሱን እንዳይ ነው ያደረገኝ ብዬ በቃ ፍቀዱልኝ ልየው እስኪ አልኳቸው። ሲሄድ እችኛዋ በጣም ተከርክራለች። ይሄ ገመዱ ቀበቶ በሱሬው ቀበቶ ነው የታጠቀው። ይሄ ሚጎ ፕላስቲኩን ቀጭኗን እሷን ከቀበቶ ጋር ጠልፎ ማን እንዳሳየው ነው ያላቀም። በሱ ነው ለካ ይሄ ሰርስሮት እንዲገብቷል። በቃ ሄጄ እንዲበላው ተደፍቼ እፋልኩት፣ ጸለይኩለት፣ ያን ዘይት ጨመርኩ። በቃ ስሙን ጠራሁት። አባዬ ቃላ ብዬ ደጋግሜ በቃ በጣም ጠራሁት። ዞር ኮዱን ነፋው፣ እጁን ያስኩ። በቃ አሰከረኝ። ቁጭ በያንቻ አጠገቧል። እኔ አልቀመጥም
በቃ እነዛ ጋር ሄዳለሁ፣ እዚህ አልቀመጥም። እኔ የሞትኩ ሰው ነኝ፣ ተዋርጃለሁ። አሁን አያምርብኝም ባለቅስም። ልጆቼ ኑ አልኳቸው፣ እኔ እንድኖር ትፈልጋላችሁ? ሁለታችንንም አሁን ከዚህ ልጅ ጋር ብታጡ ህመሙ ከዚህ ይብሳል። ልጆች በእኔ ተጽናኑ፣ እኔ ልትረፍላችሁ። በዚህ አጋጣሚ ያመኝ ነበር፣ እኔንም ኩላሊት ታመማለሁ። እና እግዚአብሔር ያኔ እኔን ያተረፈኝ ይሄንን ቀን አይቶ ይሆናል። ገበየው በህይወት ብኖር ይሄን ቀን አይችለውም፣ አይሸከመውም። ምንም አላረኩም። እኔ ብዙ ሰው መርቆኛል። አባቴም እየመረቀኝ እያበላሁት እያጠጣሁት እንደዚህ ይዤው ነው የሞተብኝ። ጌታ ሆይ አንተ ምንድነው ያመጣህብኝ እኔ ላይ? ምን እቀመጣለሁ አሁን? ሰውስ ማል እንዴት ሆኜ እወጣለሁ? ምን ብዬ ልጩ? እንዴት ብዬ ላልቅስ? በቃ በሆዴ ውስጥ የሳምባ እንዲህ ሲወጣ እኔ አሁን ነው ያለቀስኩት ለዛ ብላቴና። ዛሬም ወደዋለሁ እና እንደዛ ወደ ታች ላልቅስና በቃ አስፈላጊ ከሆነ በሰገራ በአይነ ምድር መልኬኔ እንባ ይውጣ፣ ወደዚህ ፊቴ ላይ እንዳይመጣ። እንደዚህ አላወርድም፣ አላለቅስም። ልጄ ከፊቴ ዞር በል በቃ ተውኝ፣ እኔን እነዚህ ልጆች ላሳድግ። በቃ ሰው ጋር እንደማወራ እንደዚህ አወራው ማለት ነው። ኑ ብዬ ልጆቹን እንዲያቀፍኩ ሰበሰብኳቸውና እንዲያስኳቸው። ፓስተሮች ሁሉ አገልጋዩ ሰው አጠገቤ ያለው ሁሉ ወደቀ እና ሰው መቋቋም ምንድን ነው ይሄ ጉድ ምንድን ነው? እንዴት እንቁም ጌታ ሆይ? ህዝቡ ሁሉ ጌታ ሆይ ምንድነው ይሄ? ምንድነው ያረክብን ይሉ ነበረ። ልጆቼን እንዲሰብስቤ ነው አልኳቸው፣ አቀፍኳቸው ማለት ነው። እና ልጆቼን አቀፍኳቸው። እኔ እንዳልሞትባችሁ በቃ ልኖር። እኔ ዝም ብዬ እንዲሁ ምንም ባልጠቅማችሁም ዞራችሁ ብቻ ነው እናንተ የሆናችሁ ትሆናችሁ። ስትመጡ ቤት ውስጥ እኔን አገኙኝ። ለእናንተ መኖር ስላለብኝ ልጆቼ አፈልብላ ታልቅሱ አልኳቸው። ምናልባት አሁን እኔ የሆነው ነገር እንደ እብደት ነው። እብደት ለብዙ ሰዎች ይሄ አይገባቸውም። ለዚህ ነው እግዚአብሔር እንዲገባቸው ነው ጌታ ወደዚህ ያመጣኝ ማለት ነው። ችዬ አይደለም። እና ልጆቹን አቀፍኳቸው። አቅፊያቸው ልጆቹን ጠቅላላ በአጠገቤ አርጊያቸው። ጥቁር ልብስም አልለብስም። ቀሚሱም በፊት ያለኝ ነው፣ አላደርግም ብያለሁ። አልለብስም። ሻሽም ጥቁር አላስርም። በቃ ጥቁር ሻርብም አልለብስም። ልጆቼ መጥተው ቁጭ አሉ አብረውን። በቃ በሩን ዝጉ አልኩ። ይሄን ያለንበትን በር ዝጉ። በቃ እግዚአብሔር ጨክኖ ከመጣ እኛም የሱ ጨካኞች እንሆናለን። ምናልባት እግዚአብሔር በዚህ መንገድ እንድናልፍ ወዶ ፈቅዶ አምኖብኝ ነው። ማልችል ቦና ያደርገው እኔን ይወስድ ነበረ እግዚአብሔር አልኩ። ልጆቹም መጥተው አቀፉኝ ማለት ነው። 6ኛዋ ልጅ ትንሽ ናት፣ አሜን ትባላለች። በጣም እሷ ነበረች እየጮች እየሮጠች። በቃ እሷን ያስኩኝ፣ በእሷ በረታው። እንደዚህ አቀፍኳት ሕፃኔን። እቺ ትልቋም ልጄ ያዘችኝ። ኑሪልን እናታችን፣ እኛ እናለቅስም ከዚህ በኋላ ብለው ጠረጉልኝ። በቃ አይኔ እንዲደርቅ አለ። በቃ ቁጭ በሉ አልኳቸውና የመጣውን ሰው ሁሉ መለስኩ። ግን አስከሬኑን ወደዚህ እንዳታመጡ በቃ የኛ አይደለም። ለኔ 5 ልጆች ካሳደግኩ 2 ያሳደግኩት አለ፣ 3 ያሳደግኳቸው ልጆች አሉ። እነዚህ 8 ልጆች በዙሪያዬ አሉ። ገበየው ብቻውን ነው ያለው። በቃ ተውለት፣ ትተንለታል ኑ አልኳቸውና አሁን ሰው እንዳያለቅስ አልኩ። ለምን እየቀየረኝ ስለነበረ፣ እንደ ልብ ድካምም ያደርገኛል። አይምሮዬንም ልቀይር ይፈልገው ነበረ። ለዚህ በቃ አሁን እነዚህን ሰዎች ዝም አድርጉልኝ። የሆነ ሁሉ እንደ እግዚአብሔር ሆነ። እሱ ሳያውቅ ሳይፈቅድ በእኔ ላይ የሆነ ነገር የለም። እኔ ባሪያውን እግዚአብሔር በዚህ መንገድ ላይ አሳልፈኝ ከወደደ ለሱ ክብር ይሁንለት። እኔ ተሰብሬ እኔ እያለቀስኩ እግዚአብሔርን ደስ ይበለው። በቃ መንፈስ ቅዱስ በእኛ ላይ ይክበር። እዚህ ቤት አሁን ያንተን ደመና ነው ፈልገው። እኔ ዝም በሉ አልኳቸው። ዝም አለ ህዝቡ ሁሉ። በቃ የምጸልይ ሰው ካለ አሁን ይጸልይልን፣ ሳናብድ ልባችን ሳይከዳን ሌላ ሞት ሳይሆን በቃ ሁሉ ሰው ምን ይሁን ይጸልይልን።
ይጸልይልን። ይሄ ቀላል ነገር አይደለም። ሰው እግዚአብሔር ካላገዘው የምንቆምበት ነገር አይደለም። ንፋስ ላይ እንዳለ ሰው፣ መርከብ ላይ እንዳለ ሰው፣ አውለ ንፋስ ውስጥ እንዳለ ሰው ሆኛለሁ እኔ። በቃ ያገለገልኩት እንደዚህ ተገልብጧል። ለዚህ ጌታ ክብሩን ይውሰድ። መጸለይ የምችል ሰው ይጸልይልን አልኩ። ልብሴን አወለኩ፣ ተንከባለልኩ ቤት ውስጥ ማለት ድንጋይ፣ ትልቅ ድንጋይ ወስጄ እዚህ ላይ አድርጌ በቃ ልቤን እንደዚህ ድንጋይ አድርገው ልቁምልክ እስከ መታረድ ድረስ ልቀጥል። በቃ ጌታ ወገቤን እሰር፣ ልጆቼን ልባቸውን አጽና፣ እኔን እና ቤተሰቤን። ሁሉ ሰው በየቦታ ወድቋል። ሰውን ሁሉ ውሃ የተደፋበት ነው። እኔ ዳዊት ነኝ፣ ዘምራለሁ፣ አገለግላለሁ። ነገም ደግሞ ሕፃኑ ሲቀበር ልጆቼ አይዟችሁ፣ አይዟችሁ፣ የተደገፍነው የምሰበር አይደለም። አትዩ፣ ቀዳዳ አትዩ፣ ይሞላል ይሄ። በቃ እግዚአብሔር አለ። ምንም ነገር ተስፋ አትቁረጡ። እኔ እናታችሁ በቃ ጎበዝ ነኝ። ጎበዝ የሆነው ጌታ በእኔ ውስጥ አለ። እኔም አባቴን ቀብሬያለሁ፣ ወንድሜን ቀብሬያለሁ እና ብዙ ህመም፣ ብዙ ጠባሳ አለብኝ። አይዟችሁ እንዘምራለን። እሺ አሉ። በቃ እኔ ዳዊት ነኝ። ዳዊትም መጀመሪያ ነው፣ በህመም ነው። ህመም ላይ ያለ እግዚአብሔር ያድንልኛል ልጄን ብሎ ጾመ፣ ጸለየ። ግን ልጁ ወደ ጌታ ከሄደ በኋላ ያረገው ነገር ትንሽ ለየት አለባቸው። ምክንያቱም ልጁ በህይወት እያለ ልቡ ምን ሆኗል? አዝኗል፣ ወድቋል፣ አልቅሷል እና ሳይበላ ሳይጠጣ አመድ ላይ ማቅ ለብሶ ሰውነቱን ጎርቶ ነው የቆየው። ልጄ ሞተ አዎ ብለው ከነገሩት በኋላ ዳዊት በመጀመሪያ ምንድነው ያደረገው? ሄደና ልብሱን ነው ያንን ማቁን አወጣ፣ ታጠበ፣ ሄደ። እግዚአብሔርን ምን አደረገ? አመሰገነ፣ ልብሱን ለወጠ፣ ምበላውን ምጠጣውን ነገር አምጡልኝ አለ። እና በዛ ወቅት ዳዊት አንተ ምንድነው ያደረከው ነው ያሉት። ምንድነው የሆነው? እንዴት ልጅ በህይወት እያለ ይሄ አቋም አልነበረህም ባሉት ጊዜ እኔ ወደ ልጄ ሄዳለሁ እንጂ ልጄ ወደ እኔ አይመጣም ነው ያለው። ልክ ይሄ ነገር ይሄ መንፈስ ወደ እኔ መጣ። አቅሙም ኖሮኝ በዛ ሰዓት እንደዛ ባልን እኔ ዳዊት ነኝ አሁን በቃ እያሉ ያኛው እያለ ለ8 ወር ማታ እሱ ኬሞ እየወሰደ እኔ አዳር እያደርኩ ነው የምጸልየው። እዛ ሆስፒታል ውስጥ መጽሐፍ ቅዱስ ይዤ ገብቼ እያነበብኩ ነው የምውለው፣ እየዘመርኩ ነው የምውለው እና ፋስት ገባለሁ፣ አዳር ገብቼ ጸልያለሁ። ይሄን ሁሉ ሳደርግ እግዚአብሔር ዝም ብሏል። እና አሁን እነሱ ከሄዱ በኋላ የሚጨምረው ነገር በሐዘን ላይ ሐዘን ነው፣ ስብራት ነው፣ መሞት ነው። ለዚህ ጌታ ሆይ እኔ ዳዊት ነኝ አልኳቸው። እና እኔ እንደ ዳዊት ነው መሆነው፣ ሂዱ እዛ አንጥፉልኝ እናቴ ቤት፣ ምን በላውን ምግብ እዛ አዘጋጁ። ሐዘን ላይ ለቅሶ ላይ ነው ልጆች የቆዩት። ነገ ደግሞ ልጄን ወደ አባቱ አስከሬን ወዳረፈበት ወደዛ ይሄዳል። የቀብር ስነ ስርዓቱን አስተካክሉልኝ። እኔን ግን ከነ ልጆቼ ትንሽ አይምሮ አሁን ህዝቡ እየመጣ እየጮኸ ነው፣ ጩኸት ነው፣ ግቢው ምኑ ተደፍኗል። ምንድነው? ሰው ያኛው ከጉርጓድ ላይ ይጠበቃል፣ ያኛው ከማብራት ላይ ይጠበቃል። እና እኔ ልጆቼን እነዚህን 5ቱን ይሄንንም ልጅ ጨምሬ እዣቸው ይርኩ ማለት ነው። እናቴ ቤት ይርኩ ተነጠፈልኝ። በቃ እዛ አደርኩ። ጌታ ሆይ አልኩ፣ አንድ ዘለላ እንባ ባንተ ፊት አላፈስም። በቃ እኔ የጠራኸኝ አገልጋይ ከሆንኩ ሲጀመር እኔ የምድረ በዳ አገልጋይ ነኝ። እኔን ከጓዳ ከስርቻ ነው ያወጣኝ። ሰው የማይፈልገኝን ደካማ ብዙ ዕውቀት አቅም የሌለኝን ሰው እኔ ላይ አርፈሃል። አንተን ደግሞ እንደ ጀግና እንደ ብርቱ ሰው በብዙዎች ፊት ቆሜ ተናግሬያለሁ። ሰዎች ብርታቴንና አቅሜን ይናገራሉ። አሁን ደግሞ በዚህ ጊዜ ያንን አቋም ማጣት አልፈልግም። አሁን በእኔ ህይወት ላይ አንተ ታይ። ለሰዎች እንደ እብደት ነው፣ ለሰዎች የሆነ ነገር አድርገን እንደሆነብን እንደ መቅሰፍት እንደ ርግማን እንደዛ ነው የተቆጠረው። ክብሩን አንተ ብቻ በዚህ ቦታ ላይ ማንም ክብር አይውሰድ፣ አንተ ብቻ ክብሩን ውሰድ። አብረኸኝ ደግሞ እንዳለክ እንዳይከፈለክ እግሮቼ የጸኑ ይሁኑ፣ እግሬ የጸና ይሁን። ልበርታ፣ ልዘምር፣ ትልቅነትን ልናገር። በቃ በርታኝ። ድርቅ የሁላችንም በቃ ፈጣጥን ልክ የሆነ የጠላው ነገር እንዳለ በቃ እንደዛ ድርቅ አለ። አናለቅስም። ሰው ሶፍት ይዞ ምን ሲጠርግኛ እንደዚህ ነው የምናየው። ቁጭ እንደዛ ተቋቋም እንዘምራለን። አሁን የቀብሩን ስርዓት አስተካክሉልኝ። ሰምቻለሁ። እኔ እንዴት አድርገን እንንገራ? ሰምቻለሁ፣ አይቻለሁ። በቃ በሩን ዝጉ፣ ሰው ወደ እኔ እንዳይመጣ። እኔ አሁን በቃ የተጣልኩ ሰው ነኝ። አንዴ ቀና እስክበረታ ድረስ እስክታጠቅ ድረስ ወይ በዚህ ወደ ጌታ ሄዳለሁ ወይም ደግሞ ከዚህ ወጥቼ ታሪክ የምናገር ሰው ሆናለሁ። እና የሚያለቅስ ሰውን ብኖር ባካችሁ እንዳያለቅስ እዚህ
እያለቀሱ ከመጡ እኔ ከጨውኩ ደግሞ ሌላ ነገር ውስጥ ገባለሁ። ህይወቴ ላይ እርምጃ በወስድ ሰይጣን ለምን ተቀመጠ፣ ለምን ኖረች፣ እሷ የታለች፣ የቱ ጋር ናት፣ የት ናቸው እየተባልን ነው። እኔን ደብቁኝ፣ ትንሽ ሰዓት ልሰወር፣ ልደበቅ፣ በቃ ልውጣ። አሁን ትላንትና የማውቃት ፈገግታ የሞላብኝ ዘመን አይደለሁም። አሁን ትንሽ ተረብሻለሁ እና ጓዳ ውስጥ ደብቁኝ፣ እንዴ እዚህ ልቀመጥ አልኳቸው። ሰው ሁሉ በሩን ዘጋ። የሰው ድምፅ ሁሉ እንደው በሰላም እንኳን ሳወሩ ባካችሁ ድምፃችሁን ቀንሱልኝ፣ በቃ እንደው ብቻ በጥቁ እንደ ዱዳ አይምሮ እንደታመመ ሰው እንዲህ እያሉ ብነግሮ ወዳለሁ። በቃ ዝም አልኩ። እንደነገርኩ እናቴ ቤት ውሰዱኝ፣ እዛ ልረፍ፣ ጋቢ አለ አባትየው፣ እዛ አባትየው አጠገብ አድርጉልኝ። እኔ በልጆቼ መሃል ተከብቤ ያለው እሱም ብቻውን ነው። እግዚአብሔር ከፈለገ እናትየው ከልጇ ጋር እዛ ጋር ተኝታለች፣ እሱም ከልጁ ጋር ይረፍ። በቃ ይረፉ። በስርዓት ይዛችሁ ዱና ቀበሩልኝ። በሰው ላይ ያልደረሰ ታሪክ አይደል በእኔ ላይ ደረሰው። በቃ ሰው ሁሉ ላይ ስመጣ ይሄ ነገር ያሳምማል። ተራው እኔ ላይ ስለመጣ ነው። ታምም ያለው ታማቸዋል። በቃ እነዚህን ሰዎች አሁን ምን ላድርግ? የሆነ ሀዘን ከውስጣቸው ላውጣ። መልሰኝ ወደ መንፈስክ። አሁን ተሰርቅ ያለው መልሰኝ። በቃ እኔ አንተ ውስጥ ልሰወር፣ ደብቀኝ ውስጥክ አልኩ። የቀብሩም ስርዓት እንደዛ ሄደን አደርን። ጠዋት ሌሊት አመጡን። ገብተን ክፍል ውስጥ ገብተን ቁጭ አልንኛ። ሰው ውጭ ስፈልገን መታየትም አልፈለግ። ክፍል ውስጥ ቁጭ አልን። የቀብሩ ሰዓት ስደርስ ቤቱ ዝማሬ አዘጋጁ አልኳቸው። ልጆቹ ዝማሬ አዘጋጁ ቤት ውስጥ እና ምን ብለን እንዘምር ብለን ተዘጋጀን። መዝሙር አዘጋጀን። እኔም ለራሴ አዘጋጀው። ከዛ መጽሐፍ ቅዱስ ወሰድኩ። የእግዚአብሔር ቃል አሁንም ውስጥ የመጣ ሰዎች የሚያጽናና ቃል እንዲላሉ ባይባልሳ ምንም አይመጣም። ትላንት እንደምሰብከው ኖርማን ስብከት ሰብካለሁ ስል መዝሙር 27 ላይ ያለው ቃል መጣ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶቼም ስጋዬን ይበሉ ዘንድ እነርሱ በቀረቡ ጊዜ ተሰነካክለው ወደቁ ይልና ሰራዊትን ብሰፍርብኝ ልቤ አይፈራም፣ ሰልፍን ብነሳብኝ በእርሱ እተማመናለሁ። እግዚአብሔርን ግን አንዲት ነገር ለመንኩት፣ እሷንም እሻለሁ ይልና በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ መልካም በጎ የሆነውን ሁሉ አይ ዘንድ ይላል ያ ክፍል። እና ይሄ ቃል መጥቶ ልቤ ውስጥ ስገባ ውስጤ ስለፈዘዘ ስለደከመ ልጄን አውጪልኝ አልኳት። አወጣች በስልክ። በቃ አንብቢ አልኳት። እሷም አነበበች። በቃ ይሄን ክፍል ነው ማገለግለው፣ ምንም አይመጣም። ወንጌልን አሁንም ትላንትና ተናገረች። እስኪ ጉዷን እናያለን አይደል የምለኝ። ምንም ጉድ የለም። ዛሬም እናገራለሁ። ክርስቲያን ሁለት አፍ አይናገርም። በቃ አንድ ነገር ትላንትና ያልኩትን ዛሬም እደግማለሁ። ታሪክ አይደለም። በቃ ለቅሶ ከዚህ በኋላ ግን ያቆማል፣ ያበቃል። አላለቅስም። ንስሐ ገብተን ድንጋይ ተሸክሜ ወድቀን ምህረት አድርግልን፣ ሶስተኛ ሞት፣ ሌላ አደጋ፣ ሌላ ችግር አይምጣብኝ። በቃ የቀሩትን እንደው እንኳን ቤተሰቤን ጠላቴን የልጆቼ ገዳ እንኳን ሰው እንኳን ገሎብኝ እሱ እንኳን በህይወት ይኖር። በቃ የኔን አጥቻ አልፈዋል። ከሄደ መልካም ከሄደ ደግ፣ የቀረ ክፉ ይሻላል። ይሄው ሰው ነው ከኔ ጋር ያለው ዛሬ፣ እነሱ የሉም። ለዚህ በቃ ንስሐ እንግባ። ንስሐ ገብተን አንድ አገልጋይ ማድረግ ያለበትን ነገር ንስሐ ወድቀን መሬት ላይ ተንከባለን በቃ ምህረት አድርግልን በቃ በለን ብለን ንስሐ ገብተን ተቀበረ። እዛ ቦታ ላይ ሄደን ዘመረን እና የዘመርኩት ይሄ ለምን ሆነ አልልም። የአስፋው መለሰን ዝማሬ ነው። ይሄ ለምን ሆነ አልልም፣ ስንፍናን በአምላኬ አላወራም፣ እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው ብዬ ዘመርኩ። ከልጆቼ ጋር ዘምረን በቃ በርቱ ብለን አጽናንተን ሞት ክርስቶስን የምናይበት መንገድ ነው። ያለ ሞት ወደ ክርስቶስ መሻገር አይቻልም። በቃ እና ብለን ይሄንን በስፋት በዛ ባለ ሰዓት አይዟችሁ፣ ሰው ከኔ በላይ አዝኖ አይኗን አናያትም፣ እዛ ቤት አንሄድም። በምን አይናችን እሷን እናያለን? ሄደንስ ምን እንናገር? ያየኝ ሁሉ ስመጣ ሰው እንዲህ ቀና ብሎ እንዴት ነሽ ይላል። እንዲህ አይሉም፣ እንደዚህ ብለው ነው ወደ ሌላ ያዩ ሸርብ እንዲያርገው
እንዴት አደርሽ በረታሽ ይላሉ። አይዟችሁ እኔ አይዟችሁ ከጎኔ የቆመው በመከራዬ ቀን በመከራ ቀን እሰማሃለሁ ከጎኔ ሆናለሁ ያለውን በዚህ ቀን ከጎኔ የሆነውን ጌታ አላሳፍረው፣ አቋሜንም አልቀንስም። አበደች ያለኝ ሰው የታየውን ይበለኝ። አሁን ይሄንን ሚዲያም የሚያዩት የታየ ሁሉ ሰው መንፈሳዊ ሁሉ ስለ ሁሉ ሰው አይገባውም፣ ለሚገባው ነው የሚገባው። የሚያዩ ሰዎችም አሁን የሰው አረዳድ የተለያየ ስለሆነ እንዴ ከመቼው ሮጣ እዛ ሄዳ እንደዚህ ይላሉ። እኔ ከዚህ በኋላ ሮጬ እጄ ተዘርግቻውን መስበክ ነው ፈልገው አልቆምም። ምክንያቱም የተደረገልኝ ከተደረገብኝ በላይ ስለሆነ። አሜን። ይሄን ስናገር እንደዚህ አይነት ኬዝ እኛ ጋር የገጠማቸው ሰዎች አሉ። አንዷ ወንድ ልጅ አላት። አንድ ወንድ ልጅ አላት። በፊት ወንድሜ አግብቷት አንድ ሴት ልጅ ከላዋ ወልዶ ትቷታል። ከዛ ሌላ ሰው አግብታ በአራት ሴት ልጆች አምስተኛ ወንድ ልጅ አንድ ወልዳለች። ያ አንድ ልጅ አመፀኛ ልጅ ነው። ቁመቱ ምናምን እንደዚህ ልጅ ነው። እሱም ተገላጋ ነው። ያ ልጅ በጌታም አይደሉም። እሷም ወጣ ገባ ነበረ ህይወቷ። ያ ልጅ ትንሽ እንዲከሷ ጋር ተቀያይመው ብዙ ያንን ነገር ሳይፈቱ ወደ እርቅም ሳይመጣ ትንሽ መልኩን ቀይሮ ልጁ በዛ ወቅት የጠጣውም ነገር ትንሽ እንትን ስላለው ቀጥታ እንዲከጇ ሮጦ ሄዶ መኪና መታውና በሯ ላይ ሞተ። ያቺ እናት አበደች። ሰው ሄዶ ሁላ እንዳያለቅስ አንተ ሄደ ስታለቅስ በላችሁት፣ ገደላችሁት፣ ገደሉብን በጣም እንደዚህ ትል ነበረ። በጣም እህቶቹም ቅስማቸው ተሰብሮ ያ ቤተሰብ እንዴት ይቆማል እንዴት ይበረታል ብለን ሰው ሁሉ በታወከበት ጊዜ በተጨነቅን ለማልቀስ ለማስቀበር በቃ ሰው እንደማይሆን ሆነው በቃ ወደ እብደት ተቀይረው እህቶቹ እናትየው አመት ሙሉ አለቀሰች። 1 አመት ሙሉ ከሰው ሳትገናኝ ሰው ቤቷ ሳይድ ሰው ቤት ሳትሄድ እንዳለች ይሄ ልጄን ይመስላል ይሄ እኔ ልጅ ይመስላል እንዳለች የሰው ልጆች አቅፋ ልጄን ይመስላል እንደባነነች ወደ ቸርች ሳትመለስ በቃ የትኛው እምነት ውስጥ እንኳን እንደቆመች ሳይታወቅ በድንገት እሷ ሞተች። አሁን እንዲህ ልጇ ካጠገቧ ሆኖታ እንዲህ ከወንበር ላይ ወደቀች አሉ። እዛ ጤና ጣቢያ ሳደርሷት ፋርማሲ እዛ ወንድሟ ፋርማሲ ያለ ሳደርሷት አረፈች። እኔ የሆነ ነገር ተማርኩ። ሐዘንን ይጨምራል። በቃ ከልክ በላይ ስናዝን ለእግዚአብሔርም ክብር አይሆንም። እኛን ለእብደትና ለሞት አሳልፎ እንደምሰጠን እዛ ላይ አየሁን እና እግዚአብሔር በቃ ያቺ እናት በጣም እንወዳት ያሳደገችን ናት። እሷ የልጅ ካሳ ትባላለች። እሷ ማረፈች። ልጁ በቃ ያ ቤት ተዘጋ እና ከዛም ካለፈውም ታሪክ አንዳንድ ነገር ስለምትማር በቃ መቆም አለብን፣ መስበር አለብን። ለሌላው አስተማሪ ነገር መሆን አለበት። እግዚአብሔር ክብሩን ከወሰደ ለምን በአንድ ሳምንት ልዩነት ነው ባለቤትሽን ቀጥለሽ ደግሞ የ11 ዓመት ልጅሽን ያጣሽው እና ሰዎች የላኩልኝ ቪዲዮ በባለቤትሽም ቀብር ላይ ወንጌል ሰብከሻል፣ ስለ እግዚአብሔር ታላቅነት መስክረሻል። ቀጥለሽ ደግሞ በልጅሽም ቀብር ላይ ወንጌል ሰብከሻል። ይህንን መነሳሳት ኬት አገኘሽ? አቅሙን እንዴት አገኘሽ? እንደኛ አካባቢ ይሄ ነገር ጎልቶ የወጣ አይደለም። ከማንም ይሄንን አላየውም እንደኛ ማለት ነው። ለዚህ እንድነሳሳ ያደረገኝ ትልቁ እንደዚህ ለው ነበር። እኔ ጌታን በየትኛውም ነገር በህመም ቢሆን በሞት በደስታ በቃ በየትኛውም ነገር ላይ እኔ አይደለም እኔ ንግግሬ የለበስኩት ልብስ አሁን ከማን በሰው ማንነት ላይ ከፊት ባሻገር ቀድሞ የሰውን አይን የምስበው ምን ለብሰው ልብስ ነው። ልብሳችን ላይ ነው የሚያርፈው። አቤት ልብሷ ብለው ነው የሰውን ቁመናና ውበት የምናገሩት። እና ከልብሴ ይልቅ አንተን ማሳየት ነው በየትኛውም ነገር ላይ በፊት ማለት ነው። እና በዚህ ምድር ስኖር በሐዘን ቢሆን በደስታ በየትኛውም ነገር ላይ አንተን ብቻ ከፍ አድርጌ ማሳየት ስለምፈልግ መንፈስ ቅዱስ አንተ በእኔ ላይ ከፍ ብለታይ ምናገረውን አለጣ
ሰው የምትበሉትን አትጡ ብሎ ይጸልያል። እኔ ግን ምናገረውን ነገር ያንተን ነገር ምናገረውን አልጣ እያልኩ በህይወት ዘመኔ ሁሉ ጸልያለሁ። አባቴ ሞቶ እንዲያርጋል እድሉን አላገኘውም። መድረክ እንደዚህ የለም። አባታችን ጌታን ሳያውቅ ነው የታመመው። ግን ወደ መጨረሻ አካባቢ ተደብቆ ሃርድ የሆኑ ቤተሰብ ልጆች አሉት። በተለይ ኦርቶዶክስ አማኞች ናቸው፣ ቄሶች ናቸው። እነሱ በጣም እኛን ይቃወማሉ እና እሱን ንስሐ አስገብተነው ነው አባቴ ያረፈው። እና የዛኔ እሱ ሞቶ አንድ አገልጋይ መጥቶ ለኔ እሱ ሳይሞት በፊት ታሞ እያለ እኔ እንደዚህ ራእይ አየሁኝ። እና ያ አገልጋይ መጥቶ ከሌላ ቦታ ተጋብዞ መጥቶ ለኔ ልጆቹን ሁሉ ሄዶ ነካና አሁን ትልቅ ዛፍ ከዚህ ግቢ ሲወድቃ ያለው አለ አገልጋዩ። ትልቅ ዛፍ ከዚህ ግቢ ሲወድቃ ያለሁኝ እና በዛ ቀን አለ አንቺ ላይ የእግዚአብሔር መንፈስ አለ። እኔ አሁኑን ይሄ ልጄ ነፍሰ ጡር ነኝ እዛኔ እና አንቺ ላይ የእግዚአብሔር መንፈስ አለ እህቶቼ ወንድሞቼ ያሉ መጥቶ ነካኝና አንቺ ላይ የእግዚአብሔር መንፈስ አለ፣ መንፈስ ቅዱስ እንደዚህ ይልሻል አለ። ከዚህ ደቂቃ ጀምሮ የፈለገ ነገር ቢፈጠር ራስሽን ባትጠብቂና ብታለቅሺ ከምፈልገው በላይ ሁሉ ብትሆኚ መንፈሴን ከላይሽ ወስዳለሁ ይልሻል አለኝ። ስለዚህ እንደነገጥኩ ነኝ። በቃ ማልቀስ የለብኝም አልኩ እና አባቴ ያረፈ። ትንሽ እንደሰው አለቀስኩኝ፣ ታመምኩም። ህዝብ በጣም እንደዛ በስቶ ነበርና እኔ አሁን መንፈስ ቅዱስ ምን ብሎኛል? እንዳታለቅሺ መንፈሴን ከአንቺ ላይ ወስዳለሁ፣ ትልቅ ጸጋ በአንቺ ላይ አለ አለኝ። የዛኔ ወደዚህ ወደ ብርታቱ ልመጣልኝ ስለሆነ ነው። የዛኔ እኔ አሁን ምን ማድረግ አለብኝ? አሁንም ተደበቅኩ። ከድንኳን ውስጥ ወጥቼ ሌላ ቦታ መተኛት ጀመርኩ። እዛ ጋር ሰው ስለሚያለቅስ ልክ እዛ ውስጥ እያሉ ከተቀበረ ከ3 ከ4 ቀን በኋላ እዛ ሰው እያለቀሰ ቸርች እጄ መጸለያለሁ። ከዛ ጊዜ ጀምሮ ለካ መንፈስ ቅዱስ በቃ በሐዘናችንም ልከኛ እንድንሆን፣ ለሰዎች አስተማሪ እንድንሆን፣ በቃ ያን የተለመደውን ታሪክ እንድንቀይር። ሰው አባቱ ስሞት ያለቅሳል፣ ጸጉሩን ይቆረጣል፣ ጥቁር ይለብሳል። ባላቸው ስሞት እኛ አካባቢ ባህሉ እኛ ክርስትና አስቀርቶት ነው። እኔ ወዲያው ጸጉሬ ይላጫል፣ ጥቁር ነገር ለብሳለሁ፣ ጥቁር ሻሻ ስራለሁ። በቃ ሁለንተናዬ ጥቁር ነው። ፊት መቀየር ስለማይቻል ፊቱ አይቀየርም። ጥቁሮኜ ነው ምቀጥለው እስከ መንፈቅ እስከ 6 ወር እስከ 40 ቀን ደግሞ ከቤት አይወጣም፣ እየተለቀሰ ነው የምቆየው። እና አሁን ያንን ነገር መልኩን መቀየር አለብን። አባቴ ሞቶ እናቴ እስከ አመት ድረስ አዝናለች። ጸጉሯ እንዳለ ይሄ ከነቆዳው ሁሉ ከላዋ እስኪነሳ ድረስ ቅቤ ልቀባ ብላን እና አሁን እኛ የአዲስ ኪዳን ልጆች ነን። ለዚህ እነሱ በጌታ ሆነው ያሉ ሰዎች ናቸው። አሁን ቀጥታ እኔ የሆነ ነገር ቢመጣ በቃ በየትኛውም ነገር አንተን ማሳየት ነው የምፈልገው። በቃ እኔ እንደዛ ነው ፈልገው ሰዎች እኔ ምንም ነገር ሳይኖር ነው ያልኩት። በዛ በአባቴ ማዘን ጌታ አጽናና። እኔ በረታው። ሳለቅሱም ዝቆዙም እኔ አላለቅስም እና እግዚአብሔር በጣም አበረታኝ። ያ ነገር ነው ለኔ መሰረት የሆነኝ እንድቆም ያደረገኝ። ሁለተኛው ደግሞ የተሳልኩት ስለት ነው። ከዚህ ጋር እኔ ዮፍታሔ ነው አይደል እንዴ ከጠላቶቹ በደህና ብትመልሰኝ፣ ጠላቶቼን አሳልፈ በእጄ ብትሰጠኝ፣ ከቤቴ ደጅ ላይ ሊገናኘኝ የመጣውን ምንም ይሁን ማንኛውንም እንስሳም ይሁን ሰው ሊገናኘኝ ብቻ እንኳን ደስ አለ ብሎ ለድል እኔ ስመጣ ሊገናኘኝ የመጣውን ሰው ሁሉ ለአንተ መስዋዕት አድርጌ ሰዋለሁ ብሏል ዮፍታሔ። ለዚህ በሆነብን ነገር ሁሉ ላይ በቃ አንዴ እንደ ስለት ነው እኔ አፌ ውስጥ የገባው። አደርጋለሁ እንደው ሰው የማያረገውን ነገር ሰው የማይችለውን ስለ አንድ ወንድም እንደውም ሰው የማይችለውን ነገር ለአንቺ እግዚአብሔር አይሰጥም አለ። እኔ ፈልገው እንደሱ ነው አልኩት። ያልተለመደ ነገር ይሄንን ነው የምፈልገው። አንቺ ጠንካራ ነገር ወንድም አስፋው ይባላል አገረ ማርያም ነው እንደዚህ። አዎ በቃ ክርስትና እስከዚህ ነው። አባቶቼ ዘይት ለመቀቀል ራሳቸውን ከሰጡ ወንጌል መናገር እኛ ምን ያቅተናል? እንደ ጠርብ እንደ ጣውላ በመጋዝ ሲሰነጠቁ ቆሞ እንደዛ አድርገው ነው ወንጌል ያመጡት። ትውልድ ከኛ የሆነ ነገር መማር፣ አሻራችንን መጣል አለብን። ህይወታችን ከስብከት ያለፈ፣ ህይወታችን ከዝማሬ ከልሳን ከመልእክት ያለፈ በቃ ለሰዎች መሰረት የሚቆሙበት ለካ ይቆማል። እንደዚህ ለካ አለ እንዴ ሰዎች እንድሉ በቃ ይሄንን እኔ በሰላሙ ጊዜ መንፈስ ቅዱስ ይሄንን ውስጥ ይሞላል። በዚህ እቃተታለሁ። ስንበረከክ ሁሉ ባለቤቴ ያውቃል። እንደዛ ነው ማለት። ይሄ ነገርም ስመጣ መንፈስ ቅዱስ ራሱ በቃ በዛ ወቅት
ጴጥሮስን እኮ የሆነ ጥያቄ ጠይቆት ጴጥሮስ ያንን አንተስ አለው። ስለ ሰው ልጅ ምን ይላሉ? ሌላው ኤልያስ፣ ሌላው ከነቢያት አንዱ፣ ሌላው ማን ይላሉ? እናንተስ አለ ደቀ መዛሙርቶችን ስል ጴጥሮስ ነው። አንተ የሕያው የእግዚአብሔር ልጅ ነህ አለ። ይሄንን ስጋና ደም አልገለጸልህም አለ። ይሄን ስጋና ደም ዛሬም ነገም ይሄን ሚዲያ ለሚሰሙ ሰዎች ሁሉ ስጋና ደም ይሄንን ባይሞከር፣ ስጋና ደም ይሄንን ሊያደርግ ያለ እግዚአብሔር ሕልውና መንፈስ ቅዱስ ካልተቆጣጠረን፣ እኔ በዛ ሰከንድ በጾታዬ ሴት ነን፣ ሴቶች ደግሞ ደካማ እንደሆን ምናልባት ብዙ ሰዎች ሴቶች ደካማ ናቸው ብሎ ስል ሴቶች ቶሎ ይወስዱና እንዴት ይላሉ ያለው መጽሐፍ ቅዱስ ነው ያለን። ድካማችንን ያውቃል። ብርታት እንዳለን፣ ዕውቀት እንዳለን፣ ችሎታ፣ አቅም ሁሉ ነገር አለ። ግን እሱ ያየበት አንገል አለ። ደካማዎች ናቸው የተባልንበት ሐዋርያው ጳውሎስ ነው አይደል ያለው። እና ደካማ ነን፣ ግን በእኔ ድካም ውስጥ አልፎ ባሌን በዚህ እድሜ በዚህ በልጅነት እድሜ ባለቤቴን ነው ያጣሁት። እንደገና በልጆች መካከል እኔ አንድ ልጄን አልልም፣ ወንድ ልጄ ነው። ሲጀመር ወንድ ልጅ ስላልወለድኩ ብዙ ጊዜ ሰዎች ምንድነው እንደኛ አካባቢ ወንድ ልጅ ነው የምፈለገው፣ ወንድ ልጅ ወራሽ ነው ይላሉ፣ ወንድ ልጅ ትከሻ ነው ይላሉ፣ ወንድ ልጅ ጧሪ ነው፣ ቄውን የሚይዝ ወንድ ልጅ ነው ይባላል። እሱ በተወለደ ጊዜ ከባድ ደስታ ነበረ። በዚህ እንድቆም በቃ መንፈስ ቅዱስና መንፈስ ቅዱስ ብቻ እንዳበረታኝ አፌ ላይ በወቅቱ ሊነግስ ሊታይ ታምቆ ተደብቆ የቆየውን የኔን ሕይወት ለሰዎች ሊያሳይ ጌታ ራሱ አፌ ላይ ምን ሆነ? እንደዚህ በይ እንደዚህ በይ እንደዚህ በይ ብሎኝ መንፈስ ቅዱስ በዚህ መንፈስ እኔን ሞላኝ። ከዛም በረታው። ልጆቼ የወረደውን ልባቸውን እግዚአብሔር ቀና አደረገ። ተሰልፈው ከኔ ጋር ቆመው አባታችን ጥሎ ሄደውን ወንጌል እኛ እናስቀጥላለን፣ እንሰብካለን፣ እንዘምራለን ብለው ዘምረው ሰው ጉድ እስኪል የወጣው እያለቀሰ ያለ ሰው ሁሉ እንደዚህ ብርሃን ሕይወታቸው በርቶ ጉድ ነው ተብለው ወደ ቤት እንዲሄዱ ያደረገው የመጀመሪያው መሰረቱ ይሄ እኔ የምለምነው ልመና ነው። ማንም በይ እንደዚህ አድርጊ እንደዚህ በሉ እንደዚህ ተባብለን አይደለም። ይሄ ነው። ሰው ሁሉ ትወድቃለች፣ ደግፏት፣ ጠብቋት፣ አዝናለች፣ ወርዳለች፣ አትቆምም፣ በቃ ችለው አያስቀብሩ፣ ምግብ ስጧቸው፣ ያዟቸው እየተባልን ያለው ነው። በእግራችን እየተራመድን እየዘመርን ሄደን ተመልሰን መጣን እና ይሄን ይመስላል መሰረቱ። ትልቁ የምለምነው አምላክ እግዚአብሔር ጌታ ሰው ብሆን እኔ አሁን ጸሎት ብጀምር ሰው ስለሆንክ ሰልችቶ ትሄዳል። እኔን ያባረኝ ነበር ጌታ። ስመጣ እንዳትገባ እሷ የለም በሏት ይል ነበረ። እነዘንዘዋለሁ፣ አልተውክም፣ እንደዚህ ይዤው ተጣብቄዋለሁ። ያ ጌታ ከኔም ጋር ሆኖ አይቼዋለሁ። በቃ መሰረቱ ይሄ ነው። አሜን። ያው ሐዘን አለ። ምንም እንኳን አንቺ መንፈሳዊ ሰው ሆነሽ ጠንክረሽ ጌታ መንፈስ ቅዱስ አበርትቶሽ እንደዚህ ማውራት ብትችይም ቆመሽ መስበክ ብትችይም ሐዘኑ እንዳለ ግን ማንም ሰው ሊክድ አይችልም። እና ያለፈው የምታስታውሽው ህይወት ምንድን ነው? የቤታችሁ መሰረት ምን ይመስል ነበር? የቤታችን መሰረት ሰው አሁን የሌለውን ነገር መናገር ኃጢአት ነው። ለምሳሌ ሰዎች እንዲወዱን፣ እንዲያደምጡን፣ እንዲሰሙን ብዙ የምንላቸው ነገሮች አሉ። ምንም ያልተጨመረበትን እውነት ነው የምነግርህ። እንደ ሰው እንደ አምላክ መንፈስ ቅዱስ አለ፣ እንደ ሰው ደግሞ እሱ አባቴ አለ። ስለኛ ያው ቆይታችንን ነግሬያለሁ። ወደ 25ኛ ዓመታችን ነው አሁን በዚህ በትዳር ዓለም ከሱ ጋር ስንኖር። እሱ ትጉ የምሰራ ሰው ነው። እኔም በቃ ብርቱ ነን። ሁለታችንም ታግለን ልጆቻችንን ኑሯችንን ለመቀየር ልጆቻችንን ለማሳደግ ሁለታችንም እንለፋለን። ስትኖር ግን እንኳን ሰው ምንም አይል መንፈሳዊ ብንሆን ምንም አይል የምናውቅም ብንሆን እግዚአብሔር የሚሰራብንም ብንሆን የሰው ባህሪ አለ። የሁለታችን ባህሪ ከአንድ እናት የወጣን አይደለንም። እኔና እሱ ከየቤት ነው እግዚአብሔር ያመጣን። እሱን ከሌላ ሀገር እሱ ወደ ኬንያ የኖረ ወታደር ቤት የኖረ ነው። ወታደር ቤት ወታደሮች ደግሞ ብዙ ጊዜ እዛ ቦታ ላይ የሚያሳልፉት የህይወት ላይፍ ከባድ ስለሆነ ብዙ ንዴታም የሚቆጡ የሆነ ነገር ተቋቁመው ማለፍ የሚያቅታቸው እንደዚህ አይነት ባህሪም ነበረው እሱ እና ያንን ብዙ ተቻችለን ነው
እንጋጫለን። አሁን እንጋጫለን። የሚያጋጭ ነገር አለ፣ የምንጣላበት ሁኔታ አለ። ግን በዚህ ሁሉ አንድ ቀን ሄጄ ቤተሰቤን ጠርቼ ይሄው እንዲያርጎኛል፣ ንብረት ያካፍለኝ፣ እንደዚህ ይሁን እንደዚህ አድርገኝ ብዬ አላውቅም። ይሄ ሚዲያ የሚሰሙ ሰዎች የምናገሩት እውነት ስለሆነ ነው። እና አንድ ቀን በዛ ቤተሰብ መካከል ገበዮ እንደዚህ ነው ተብሎ አያውቅም። ውስጥ ያለውን ችግር ሁሉ እንደብቃለሁ። ለምን ልጆቼ ለሚኖሩት ህይወት እንቅፋት አልሆንም። የሆነ ነገር ይማሩ፣ ትዳራቸውን የሚያዙ። ትዳር ሄደን እንደገባንበት አይደለም። መራራ እንደምጣፍጠውም ይመራል፣ እንደምንስቀውም ያስለቅሳል። ደስታ እንዳለውም ሀዘን አለው። በዚህ ሁሉ ልጆች እኔ አገልጋይ ነኝ። በቃ የሆነ ነገር ሰው ከኔ ይማር፣ የኔ ስጋ ይጎዳ፣ ግን መንፈስ ቅዱስ በሁሉ እርዳኝ። እኔ አንተን ውጭ ወጥቼ እንዳላስታውቅ እኔ ሰብካለሁ፣ መድረክ ላይ ቆማለሁ። ለህዝቡ የኔ ቤት የኔ ትዳር በእውነት ምሳሌ ነው። እንደ ምሳሌ ነው ሰዎች የሚጠቀሙት። በቃ በዋሽም አሁን ሰው ያየዋል ነገ ማለት ነው እንደው እና የኛ አካባቢ ሰው ያውቃል፣ እሱ ያውቃል። ቁጭ ብሎ የዳረኝ እሱ ነው። እንደዚህ ነው የምንኖረው። ብዙ ገጠመኝ፣ ብዙ ነገሮች አሉ፣ ግን በውስጥ እንተዋለን። እሱም ወደ ስራው፣ እኔም ወደ ስራዬ ነው። አንዴ ነው የተጣላ ነው፣ እሱን ታረቅን። ከዛ በኋላ ምንም አይነት ነገር እውነት ነው ጌታ ያውቃል። ምንም አይነት ነገር ብከፋኝም ባስከፋውም እሱም ይመክረኛል። አንቺ አገልጋይ ነሽ ይለኛል። የሆነ ነገርም ቢሆን በቃ እሱ ብዙ አይናገርም። ዝም ነው ምለው፣ ዝም ብሎ ነው የምቀመጠው። እንዲህ እንደው የፈለገ ነገር ቢሆን ቶሎ ሮጦ የሆነ ነገር የሚያጠፋ አይደለም። ሲነሳ ከባድ ነው፣ ግን የመታገስ የማሳለፍ ዝም የማለትን ይመርጣል። እና እንደዚህ ነው ህይወታችን። ይሄ ነው ብለን እዚህ ጋር የምናገረው ነገር የለም። ከዚህ ያለፈ ነገር የለንም። ጤናማ ህይወት አለን፣ እንጸልያለን፣ እሱም ያገለግላል፣ እኔም አገለግላለሁ። አገልግሎቴን ይደግፈኛል፣ ያበረታታኛል። ጊዜን ከሰጠው አሁን ወደ 6ኛ ዓመቴ ነው። ለዚህም ፍቃደኛ ሆኖ ቸርች ሄዶ እነሱ ባሉበት ፓስተር ባለበት ይሄን አገልግሎት በቃ አምኖ ተቀብሎ እኔን እንዳገለግል ያደረገኝ በብዙ ከጎኔ የምሆን የማላፍርበት፣ የምኮራበት፣ አንገት የማልደፋበት፣ ማልሸማቀቅበት፣ በእውቀትም በማስተዋልም በሁሉ ነገር የሚበልጠኝ የትዳር ጓደኛዬ ነው ባለቤቴ። ባለቤትሽ በህይወት በነበረበት ጊዜ ካደረጋቸው መልካም ነገሮች፣ ስለ ልጅሽም ስታስቢ የምታስታውሻቸው ነገሮች፣ መልካም ነገሮች ብትነግሪን። ባለቤቴ ባለ ጊዜ ያደረገልኝ መልካም ነገር ቅድም አንስቻለሁ። የማረሳው ከሱ ህይወት የተማርኩት ለቤተሰቤ ትልቅ ክብር ያለው፣ ትልቅ ቦታ ያለው፣ በገንዘቡ በጉልበቱ ባለ ነገሩ ሁሉ በቃ ቤተሰቤን ከኔ ይልቅ በቃ ቤተሰቤን የምደግፍ የምጠይቅ፣ በህመማቸው በሐዘናቸው ከጎናቸው የሚቆም። እኔ ከእናቴ ጋር ብዙ ጊዜ አልስማማም። እናቴ ንዴታ ማይለኛ ስለሆነች ብዙ እንድትናገር አልፈልግም። እሱ ግን ብዙ ጊዜ እኔን በቃ ከእናቴ ጋር እንዳልናገር እንዳልነካት፣ እኔም እሱን ምን ጊዜም እናቴ እንዴት ነው የምትችለው ገበዮ ያደረገው ነገር የማረሳው ነገር በህይወት ያደረገ የምለው ነገር ለሷ ያለው ቦታ ለሷ ያለው ክብር እኔን በቃ አስተማረኝ ማለት ነው። ከክፋት አወጣኝ፣ ከንዴት አወጣኝ፣ እናቴን እንዳልጠላት እና በቃ ካዘነው ጋር የሚያዝን ከተጎዳው ጋር የሚጎዳ ጸብ እንኳን በሆን ገብቶ ለሰው የምጣላ እና ገበዮ ይሄ ነው እኔ የምለው ነገር በቃ ገጠመኝም የምለው ነገር ከመልካምነቱ ውጪ ይሄ ነው ያ ነው የምለው ነገር እኔ የለኝም። የቀን ውሏችሁ ምን ይመስላል? እሱም አሁን ብዙ ጊዜ እሱ ስራ ይሄዳል። ስራ ሳይት ላይ ነው የምሰራው። ብዙ ጊዜ ይሄዳል። ያው እኔ ብዙ ጊዜ ያው አብረን እንዲማሳለፍ እንፈልጋለን። ጊዜ ብኖርክ አብረን የምናሳልፍበት ጊዜ ብኖር ስራም እንዳለ ሆኖ በቃ ለኛም ጊዜ ሰጠ። ያው ሲጀመር ብዙ ጊዜ የስራው ጊዜ ይሄዳል፣ ከዛ በኋላ ይመጣል። ይሄንን አብረን እንድናሳልፍ ብዙ ጊዜ እለዋለሁ። ያው በጥቂቱ የተወሰነ ጊዜ ያው አብረን እንሆናለን። ከዛ ውጪ ይሄ የወንድ ስራ ነው ይሄ ስራ ነው አይልም። ቀን እንሰራለን፣ ሁላችንም ታግለን ነው የምናድረው። ባለ ጊዜ እኔ የምሰራውን የሴት ስራ ገብቶ በቃ አብሮኝ ኩሽና ድረስ አብሮኝ መጥቶ እንሰራለን። ልብስ ባጥም እንደዚህ ውሃ ቀርቶ በቃ ይተባበረኛል።
አሁን በዚህ ወቅት የባለቤትሽን ፎቶ ቤት ውስጥ ስታይ የልጅሽን ፎቶ ስታይ ምን አይነት ስሜት ነው የሚሰማሽ? ወሳኝ ነው ፎቶ። አሁን ያሉ ልጆች ሁሉ ያውቃሉ። በተለይ አሜን የምሏት ልጅ ብዙም የምታውቅ አይደለችም። አባቷን ገጽታ ታውቃለች። አሁን ሆስፒታል እንዳለ ነው የምታስበው። ምናልባት ስንት ዓመቷ ነው? 6ኛ ዓመቷ ነው። አሁን ሰኔ 7 6ኛ ዓመቷን ጨርሳለች እና ለሷ ነው ነበረ። ግን አሁን ሳስበው በቃ ምን ይጠቅማል ባላየውስ? አሁን ባየው ስሜቱ ምንድነው? ምን ይፈጥራል ውስጤ? ትዝታው መቼም ፎቶዎቻቸውንም እንዲህ በአካል አስቀምጠን ባነ እኛ ውስጥ የነሱ ፎቶ አለ፣ የልጄ ፎቶ ነው ውስጥ አለ፣ የባለቤቴ አለ። ምን ጊዜም አረሳቸው። ሀዘኑን ትተዋለህ እንጂ እነሱ አይጠፉም። ሀዘኑን እግዚአብሔር ከቆይታ በኋላ ያስረሳል። ፎቶን እንደኔ ፎቶ የሁለታቸውንም ባላይ። ህይወት ላንቺ ምንድነው? ክርስትና ለእናንተ ቤተሰብ ምን ይመስላል? ምንድነው ህይወት? የባለቤቴ ብዙ መጽሔቶችን በጣም ማንበብ ይወዳል እና ብዙ መጽሔቶች አሉ እኛ ቤት ውስጥ። ብዙ መጽሔቶችን አጋዥ መጽሐፍቶችን እንዲያነብ ይረዳኛል እሱ ማለት ነው። ከመጽሐፉ ጀርባ ግን ብዙ ምጽፋቸው ነገሮች አሉ። እሱ ሰው የተናገረው እንዴት ይኖራል፣ የተናገረው እንዴት ይተገበራል የምለው እሱን ጀርባው ላይ ምን ይላል? ያነበቡትን የመጨረስ የተዋሱትን የመመለስ ችሎታ ይኑሮት ይላል መጽሔቱ ጀርባው ላይ። ያነበቡትን የመጨረስ ለማወቅ ደግሞ የተዋሱትን የመመለስ ችሎታ ይኑሮት ይላል። ሁሉ ቦታ እንትኑ መጽሐፉን እንዲህ ሲከፍት ጀርባውን ነው የማየው። ይሄ አለ። ሁለተኛ ደግሞ ስብከት ህይወት አይደለም ለካ። እኛ ስብከት ህይወት ይመስለናል። ህይወት ደግሞ ስብከት ትክክለኛ ህይወት ትክክለኛ ስብከት ነው ይላል እሱ። ሰው ህይወቱን ሲሰብክ ነው ወይም ደግሞ የሰበከውን ያንን እውነት ሲኖር እዛ ቅድም ጠቅሻለሁ ማቴዎስ 5:13 ላይ እናንተ የምድር ጨው ናችሁ፣ እናንተ በተራራ ላይ ያለች ከተማ ናችሁ፣ እናንተ የዓለም ብርሃን ናችሁ ይልና ወረድ ሲል መልካሙን ስራችሁን ይላል። መልካም ስራ መልካም ምስክርነትን ይሰጣል። በሰማይ ያለውን አምላካችሁን እንዲያመሰግኑት ብርሃናችሁ በሰው ሁሉ ፊት ይታይ ይላል፣ ይብራ ይላል። ያ ክፍል ጥሩ ሰብከን ጥሩ ላንኖር እንችላለን። ጥሩ ለሰዎች በሚገባ ሁኔታ አስረድተን ነግረን ግን ስብከቱና የኛ ህይወት የተራራቀ ሊሆን ይችላል። ሰዎች የሰበክነውን አድምጠውን እዚህ ጋር ደግሞ በአካል ሲያገኙን ሌላ ልንሆን እንችላለን። ትልቁ ከሱ የተማርኩት ነገር የሰው ነገር በመጀመሪያ የሰው ነገር የማይፈልግ እንደዚህ በጭቡ በደባ በሆነ ነገር የሰው ነገር የሰው ሀቅ አይፈልግም። ከአፉ የወጣውን ነገር በቃ የሰማው ሊናገር ያለህን እውነት ይናገራል። ያንን ነገር በቃ ይተገብረዋል እና እየቆረጠ ነው ህይወቱ። ለዚህ ምንም ከኔ ይልቅ የሱን እንትን አደንቅለታለሁ። እሱ ዛሬ ወደ ጌታ ሄዷል። እንደው በቃ እንደገበየው እንደዚህ ባደረገኝ ጌታ ላለሁ እና ከኛ ህይወት አስተማሪ ይሆናል፣ ሰዎች ይማሩበታል የምለው ትልቁ በመጀመሪያ እግዚአብሔርን የጥበብ ሁሉ የእውቀት ሁሉ መጀመሪያ ምንጩ እግዚአብሔርን መፍራት ነው። እግዚአብሔርን የሚፈሩ ሰዎች ምንም ነገር አይጎድልባቸው። ሞት እንዳለ ሆኖ ሞት ምን ጊዜም ያጎለናል። እኔ አሁን እንዲህ ተናጋሪዋ ሞታለሁ፣ አንተ የምታደምጠኝ አሁን ኢንተርቪው ያረከኝ አንተ ትሞታለህ። እዚህ ጋር ያለው ሰው ሁሉ በየተራችን እንሄዳለን። ይሄ አይደለም ከሞት ጀርባ ላለው ህይወት ነው። በቃ ከስጋ ሞት በኋላ ምን አለ ለምለው ነው። ሰዎችስ አሁን በእንደዚህ አይነት ነገር ውስጥ ሆና ይሄ ለኔ እሳት ነው፣ ይሄ ለኔ ጦርነት ነው፣ ይሄ ለኔ ስደት ነው፣ ይሄ ለኔ ማቅ የሚያስለብሰኝ ነው። ግን በዚህ ውስጥ እንድቆም ሰዎች በዚህ ውስጥ እንድጸና ዛሬም በአፌ እንድናገረው የኢዮብ ሚስት እኮ አሁንም ፍጹምነትን ይዘሃል አለችው። አሁንም ፍጹምነትን ነው እንደዚህም ሆነክ ነው ያለችው። በወቅቱ ኢዮብ ላይ ደረሰው ነገር አሁን ብዙ ሰዎች እንደ ኢዮብ ሚስት ሰነፍ አትሆኑ ይላሉ። የኢዮብ ሚስት እኮ ልክ ናት፣ ስንፍና አይደለም እንዴ። ሰው እየሞተበት ንብረቱ እየጠፋ
ያለ ነገር ሁሉ ቀን ከቀን እየተበላሸ መቆም ማለት ለኢዮብ የተገለጠው ኢዮብ ውስጥ የነበረው ያ መንፈስ እሷ ውስጥ በዛ ወቅት ሊረዳት አልቻለም። እሷ የሆነው ነገር ላይ ነው ትኩረቷ። ኢዮብ ግን ያደረገው ልክ ነው እያለ ነው። ልክ እውቅና እየሰጠ ነው። በቃ ታመነለት ለእግዚአብሔር። አንዳንድ ጊዜ ሰዎች እንሰብካለን። ስለ ኢዮብ ታሪክ ሰብከናል ብያለሁ። ስብከት ህይወት አይደለም። ህይወት ግን ስብከት ነው። ሰዎች ከህይወታችን ነው የሚማሩት። የምንኖረው አኗኗር ሰዎችን ይለውጣቸዋል። እዚህ ጋር አሁን ስንመጣ እኛ ትልቁ እኔን ለመታየት በቴሌቪዥን መስኮት ለመታየት አይደለም። በዚህ በእኛ መታየት አሁን እንኳን በምንነጋገረው ንግግር ስንት ሰው ወድቋል። ሀዘን ያደቀቀው ማለፍ ያልቻለ በርታ የምለው የሚያግዘው እንዲህ እኔ አሁን ብዙ ሰዎች ያበረታቱኝ ነበር። አይዞሽ እያሉ ጎበዝ ነሽ በርቺ ይላሉ። ያኛው ደግሞ አብዳለች እያለኝ ነው። አበደች አሁን ጤነኛ አትሆንም ሰው ሲሄድ እያሉኝ ነበር። እኔ ሰውን እያልኩን አይደለ? አሁን የሁሉ ሰው ሲሄድ ጭርስል ገና ነው አንቺ ለቅሶ አላለቅስም። በሰው ውስጥ የሚረዳኝ እግዚአብሔር ነው። ከሰው ውጭ የሚረዳኝ እግዚአብሔር ነው። የኔ እግዚአብሔር የሚረዳ ነው። የኔ እግዚአብሔር የሚያበረታ ነው፣ የሚያጽናና ነው። ከምሞተው ሰው ጋር አልሄድም። ያኛው የጌታ ፈቃድ ሆኖ ሄዷል። የኛ መቅረት ደግሞ ለብዙ ሰዎች ፈውስ ነው። የኔ እዚህ ጋር መቆም አንደኛ ለቤቴ ለልጆቼ። አሁን እኔ ልጆች እኔ ባልኖር ዛሬ ይሄን እድል አያገኙም። ጉልበት አግኝተው አቅም አግኝተው እኔ ያገኘሁትን እድል ይሄንን ላያገኙ ይችላሉ። እና ለልጆቼ ራሱ የሆነ ነገር አስተምሬያለሁ። ነገ የሆነ ነገር ቢከሰት የኔ ልጆች እናታችን እኮ ያኔ እንደዚህ ሆና ነበረ። እናታችንን አታዩ? እናታችን እንደዚህ በርትታል ነበር፣ እሷ ቆማል ነበር፣ እሷ አልፋል ነበር፣ እሷ እግዚአብሔርን ትልቅነት ተናግራል ነበር እያሉ ለቀጣይ ትውልድ ታሪክ ሆኖ የሚቀር ነው። እንዲህ አውርተነው ብቻ እንዲህ ቶሪ ብቻ እንዲህ ተናግረን የምንተው ሳይሆን ህይወትን እኔ ውስጥ ይው፣ መጽናትን እኔ ውስጥ ይው። የመቆሜ ምስጢር የመጽናቴ ምስጢር ምጬ የወለድኩት የምወደው ልጄ ቃልአብ፣ የምወደው የቃል ኪዳን ባለቤቴ ገበየው ታዬ በቅድስና ይዘን ተጉዘን እዚህ ጋር ደረስነውን ትዳር ነው ያጣሁት። በዚህ ውስጥ ግን ክርስቶስን ነው ያየሁት። በመከራ ውስጥ መከራው እንደዚህ አንቆኝ ማዶ ላይ ብርሃን ነው ማየው። እዚህ ጋር ጨልሟል፣ እዚህ ጋር ሰው አጥቻለሁ፣ ግን እዛ ጋር ሳይ ተጽናና። ኢሳይያስ 40 ላይ ይላል እግዚአብሔር ቃል 41 ላይ አጽናኑ ሕዝቤ እስራኤልን። ምን የሆነ የተጎዳ ሕዝብ ነው። ምን አድርጉት? አጽናኑልኝ ይላል። እግዚአብሔር ያጽናናል፣ እግዚአብሔር ያበረታል። እኔን እዩ በዚህ ውስጥ ሁሉ እንድቆም፣ በዚህ ውስጥ ሁሉ የእግዚአብሔርን ትልቅነት እንድናገር ያደረገኝ ይሄ የእግዚአብሔር መንፈስ ነው። ሰው ያለ እግዚአብሔር መንፈስ አይችልም። እግዚአብሔርን ግን ስናየው ሁሉን እንረሳለን። ስለ ሁሉ አመስግኑኝ ስላለ ሁሉን አካቷል። በሐዘን በደስታ በሳቅ በየትኛውም ሰው የለመደው ምስጋና ቤት ሲሰራ፣ ልጆች ሲያስመርቅ፣ ከሆነ አደጋ ሲያመልጥ፣ የምፈልገው ነገር እጁ ሲገባ ይሄን ጸልዬ ነበረ ስለቴን እግዚአብሔር ሰምቷል ኑ ይላል። እንደዚህ አይነት ምስጋና የለም። በዚህ አይነት እንድናመሰግነው የረዳን ስተን አይደለም፣ እብደትም አይደለም። ምናልባት ጴንጤዎች አሁን ጌታን የማያውቁ ሰዎች ይህንን መልእክት ሊሰሙ ይችላሉ። ይደርሳል አይደለም፣ እብደትም አይደለም፣ ስተንም መስመርም ስተን አይደለም። እና በዚህ ውስጥ ሁሉ እግዚአብሔር ይመሰገናል። ኢዮብም በዛ ውስጥ ሁሉ እግዚአብሔር ነው የሰጠኝ አለ። እግዚአብሔር ሰጠ። እግዚአብሔር ምን አደረገ? ወሰደ። እግዚአብሔር የወደደውን አደረገ። ግን የእግዚአብሔር ስም ብሩክ ይሁን። እግዚአብሔርን ነው ያመሰገነው። ያንን ሰብከናል፣ ለሰዎች ነግረናል። የነገርነውን ህይወት ነው አሁን እያሳየን ያለ ነው። እግዚአብሔር ያጽናናል። እግዚአብሔር እኔን ደግፎኛል፣ እኔን አቁሞኛል። ቆም ያለው ዛሬ በርትቻለሁ። እዚህ ጋር እድሉን አግኝቼ የምናገረው ሰዎች እንድድኑ፣ የወደቁ እንዲነሱ። ለካ እንደዚህ አይነት ህይወት አለ ለምሉ፣ አዎ ህይወት አለ፣ ህይወት አለ። እንደወደቅን አንቀርም፣ እንዳዘንም አንቀርም። ኢሳይያስ 60 ላይ ነው የጌታ መንፈስ በእኔ ላይ ነው ይላል። የደከሙትን ያዘኑትን የሚያጽናና የእግዚአብሔር መንፈስ በእኛ ውስጥ አለ። ለዚህ ኑ ወደዚህ ይምጡ፣ ወደዚህ ህይወት ይምጡ። እግዚአብሔር ያጽናናል፣ እግዚአብሔር ያበረታል። ይሄ ቅጣት አይደለም፣ ይሄ ቅጣት አይደለም። ሰዎች እንዲማሩ፣ ሰዎች የደከሙ እንዲበረቱ፣ የሳቱ እንዲመለሱ፣ በተለይ ባላቸውን ላጡ፣ ልጆቻቸውን ላጡ፣ እናታቸውን ላጡ፣ ወላጅ አልባ ለሆኑ፣ ሜዳ ላይ ላሉ፣
ማን ያስታውሰናል? ማን ይጠይቀናል? ለምሉ ሁሉ እግዚአብሔር ይጠይቃል። እግዚአብሔር ያጽናናል። እግዚአብሔር ያበረታል። መዝሙረ ዳዊት ላይ ነው አይደለ? ረዳቴ ከወዴት ይምጣላል? እነሆ ረዳቴ ከወዴት ይምጣልና ረዳቴ ይላል ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል። እግዚአብሔር የሚረዳ ነው። እግዚአብሔር የሚያግዝ ነው። ወደዚህ ይምጡ። እግዚአብሔር ይረዳቸዋል። እኔም መልእክቴን እላቸዋለሁ። በእንደዚህ ውስጥ እንዴት ቻለች? የቻልኩት ብቻዬን እኔ ዘመናዊ አይደለሁም። እህት ወንድሞቼ ቤተሰቤ ላይ ስላለው ማንም ላይ አይደለም። ሁሉን በሚችል አምላክ በእግዚአብሔር ላይ ተደግፌ ችያለሁ። እግዚአብሔር ነው ያስቻለኝ። ይሄ መንፈስ ያስችላል። መንፈስ ቅዱስ እኔ ውስጥ አድሯል። እግዚአብሔር ያጽናናል። እግዚአብሔር ያበረታል። በእውነት በዚህ መከራ ሁሉ ሳይደክሙ ቀንና ሌሊት ሰፈር ያሉ ጎረቤት ያሉ በእውነት በዚህ ሐዘን ተሰብረውብኛል፣ ወድቋል። እናንተም ስሙ ወንድሞቼ እህቶቼ፣ እናቴ ከበቡሽ። እግዚአብሔር ያጽናናል። እግዚአብሔር ያበረታል። በቃ እግዚአብሔር የተሻለ ነገር አለው። እግዚአብሔር ያሳርፋል። የወደቀው ይነሳል፣ የደከመውም ይበረታል፣ ያጣም ያገኛል። ባዝንም ባለቅስም እንዴት ብትሉኝም ይቻላል። እግዚአብሔር አለ። እግዚአብሔር አለ እና እግዚአብሔር አለ። እኔ ወደ ውጪ ብዙ ማልቀስ አልችልም። ወደ ውስጤ ስለማለቅስ ከዚህ በኋላ የሆነ ነገር ቢገጥማችሁ እግዚአብሔር ያጽናናል። ተስፋ አትቁረጡ። የሄደው አይመለስም። ያለ ሰው ያጽናናል። እኔ እዚህ ስቱዲዮ መጥቻውን ተጽናንቻለሁ። በእናንተ በወንድሞቼ በእህቴ ልጄ ነው ይሄ ተጽናንቻለሁ። ለሞላው በእውነት ላዘኑ ሁሉ ስማቸውን ላልጠራዋቸው ቤተሰቤ ሁሉ እግዚአብሔር ሁሉን የሚችል አምላክ እግዚአብሔር እኔንም እናንተንም ጨምሮ ጌታ ያጽናናናል። ህይወት ይቀጥላል። አሜን። አሁን እንደ አንድ እናት ልጆችን ብቻሽን ልታሳድጊ ነው ከዚህ በኋላ ባለው ጊዜ። ከዚህ በፊት ባለቤትሽ ሰርቶ ያመጣል፣ በሚያመጣው ገቢ ያግዝሻል፣ እንደ አባትም ከጎንሽ አለ፣ እንደ ባል ከጎንሽ አለ፣ ለልጆችሽ ደግሞ እንደ አባት ይደግፋቸዋል። አሁን ከዚህ በኋላ ያለውን ጊዜ ልጆች እንግዲህ ተምረው የደረሱ ስራ የያዙ ልጆች የሉሽም፣ ገና ናቸው። እነዚህን ልጆች በምንድን ነው ከዚህ በኋላ የምታስተዳድሪያቸው? ለዚህም እግዚአብሔር ይመስገን። አሁን እኔና ልጆቼ በሰው እጅ ላይ አይደል ያለነው ለጊዜው አሁን እና እንዳልኩ እሱ ይሰራል። እኔም ሻይ ቤት አለኝ። ሻይ ቤት ነው የምንሰራው ማለት ነው። እሱ ሳይት ሰው ጋር ይሰራል እና ሻይ ቤት እንሰራለን። እንዳልኩ 6 ልጆች የኔ 6 ልጆች ናቸው የወለድኩት። ማሳድጋት አንድ ገነት የምትባል ልጅ ያለችኝ። በዚህ አጋጣሚ ገንዬ እወድሻለሁ፣ አልረሳውሽም። ልጄ ዱቤ፣ ስማቸውን የልጆቼን ሁሉንም አልጠራውም። ልጄ ተሻገር፣ ልጄ ገነት፣ ልጄ የልቤ፣ ልጄ ትዝታ፣ ልጄ አዲስ ኪዳን፣ ልጄ አሜን፣ ልጄ በእምነት። እነዚህን እኔ ቤት ውስጥ ነው ያሉት፣ እዛ ነው የሚያድጉት እነዚህ ልጆች። እሱ እንደዛ ሳይት ይሰራል። ከዛ ነው ማመጣልን። በፊት ሱቅ አለኝ። ያ ሱቅ በማናውቀው ሁኔታ ከሰረብን፣ ዘጋ ነው። ትልቅ ሱቅ ነበረ። ቤት የራሴ ነው ያለኝ፣ የራሳችን ቤት። ያው መለስተኛ ብዙም እንትን ባይልም የራሳችን ቤት አለን። እዛ ሱቅ ዘግተናል። ሻይ ቤት ነው የምሰራው። እኔ ሻይ ቤቱን አሁንም ሰራለሁ። ቸርች አገለግላለሁ። ጊዜን ሰጥቻለሁ። ቤተክርስቲያን ቀለብ በመጠኑ ሰፍራልኛለች። 6500 ብር ይከፈለኛል።
እዛም አገልግሎቱን እያገለገልኩ ቤትም ሰራለሁ። ምክንያቱም እንዲህ ሁለታችንም ካልታገልን አሁን ጊዜው ይከብዳል። ልጆች ትላንትና እኛ እንዳልተማርና አይደለም። ልጆች ዛሬ ብዙ ነገር የሚያስፈልጋቸው ልጆች ናቸው። እነዚህን ልጆች ያ ሁለታችንም እየታገልን ነው የምናስተምረው። 3 ልጆች እዚህ ያሉ በፊት ወንድሜ ጋር እዚያው አሳሉ ወንድሞቼ 2 እና እዛ ነበር 2 እዛ ነው። አንዷ እዛ ነበር የምትማረው። ያው ከቤተሰብ ጋር ስትሆን አይመችም። ለዛ ተከራይተን አንዷን 2ቱን እዛ አንዱን እሱን ደግሞ ወንድሜ ጋር አርጌው እንደዛ ነው እናስተምራቸው። ቀለቢያው ከዛ ያመጣን በየወሩ እየመጣን ደሞዝ 2500 ብር የቤት ክራይ ይከፈላል። አንዳንዴ በእግራቸው እንዲሄዱ እናደርጋለን። ከጉጂ ሐዋሳ አይደለም እዛው ታቦር ትምህርት ቤት ከምኖሩበት ቤት እስከዛ እንደዛ ያደረግን። ያው ልጆች በአቅማችን ልክ አቅማችንን ይረዳሉ፣ ያውቃሉ። ብዙ ጫና አይፈጥሩም። ላዩት ነገር ሁሉ እንደዛ ይደረግልን ብሎ የሚያስጨንቁ ልጆች ስላልሆኑ እንደዛ እናስተምራለን። ያው ልጁ ጌታ በፈቅድ አሁን ላይ እንግዲህ የማስመረቅ እንትኑ ነበረን። እሷም በዚህ አመት መጨረሻ ላይ ትመረቃለች። እነዛ ደግሞ ይሄ አሁን የሞተው ልጄና ሰላም አሜን ትምህርት ቤቱ 3 ልጆች ከሆኑ አንድ እንደዚህ ያስተምርልናል። ለዛችኛዋ ከፍላለሁ። እዛ ኔጋ ሰላም ብለዋት 4ኛ ልጄ ለሷ የከፈልኩኝ እናስተምራለን። ያው የገቢ ምንጫችን ሌላ ይሄ ነው ያ ነው የምንለው። እንዲህ በቋሚነት የምታወቅ ነገር የለንም። ያው ቤቱ ብቻ ነው የኛ። እሱ ደግሞ ከተያዘ ጊዜ ጀምሮ ቤት ያለንን ገንዘብ ኬሞ ያው ታውቃለህ ኬሞ ወስዱ ሰዎች በጣም ብዙ ብር ነው። ብሩ አይ ነው ከብድ ነው ያለ ገንዘባችንን ሁሉ ተጠቅመን እሱን አሳክመናል። እርዳታ ሰዎች ሁሉ ከቸርች ከቤተሰብ በጣም እየተረዳን ነው እስከዚህ ያመጣ ነው ማለት ነው። ምን ያክል ጊዜ ነበር ያስተመምሽው? 8 ወር 8 ወር ሙሉ መስከረም 2 መጣ ታየ። እንደታየ በቃ ኢንዶስኮፒ በማሽን ታየ። እሱ ከ15 ቀን በኋላ ውጤት መጣ። ውጤቱ ሲመጣ በፍጥነት ከሐኪም ቁጥጥር ውጪ ሊሆን ስለሚችል በፍጥነት ኬሞን መውሰድ አለበት አሉት። ኬሞን በቃ ጀመረ። በወር 2 ነው 60 ምናምን ሺህ ብር ነው ምን ጨርሰው። ለዛውም ቤተሰብ እዚህ ስላለን ትራንስፖርት እሱ በህዝብ መኪና አይመጣም። በኮንትራት አንዳንዴ 10 ሺህ እንከፍላለን። አንዳንዴ እኔና እሱ ሆነን 4500 አንዳንዴ 3000 ብር የከፈልን ነው እስከዛ ምን መጣው። እዚህ አልጋ ምግብ ምናምን ችግር የለብንም። እንደዛ ነው ያው 8 ወር የጨረስነው። በቃ ብዙ ያው ምንም ቀረው የምንለው ነገር የለም። የእግዚአብሔር ፈቃድ ሆኖ አሸንፎ ያው ሞተ። ከዛም በኋላ ያለውን ነገር ያው ቤተሰብና ያው ቅዱሳን የተባበሩ ለምን እኔም በእነዚህ ወራት አልተቀመጥኩም። ቤተክርስቲያንም ደሞዜን አላቋረ 8 ወር ሁሉ አላገለገልኩም። ያ አልፎ አንዳንዴ ሲሄድ ስብከት ፕሮግራሜን አይቼ አገለግላለሁ። እዛ ሲሄድ ደግሞ አዳር ጸልያለሁ። ህፃናት ላይ ሰራለሁ፣ እህቶች ዘርፍ ላይ ሰራለሁ። ያው እነዚህንም ሳላደርግ ቤተክርስቲያን ቀለብ እየሰፈረች ቢያንስ ወደ 150 ሺህ ብር ከቤተክርስቲያን ነው የተሰጠን ለህክምናው። ቀጥለው ከዛም በኋላ በቃ ብዙ በቃ ሰው ነው የረዳን። ህክምናው ብሩ ከባድ ነው። በእንደዚህ ማለት ሲቲስካይን ሄዶ ሲታይ 21 ሺህ 22 ሺህ እስከ 28 ሺህ እንከፍላለን። እና ያው እንደዚህ በመሆን በዚህ ጊዜ ጨርሰናል። ያው ምንኖርበት ኖሮ እንደዛ ነው። እንግዲህ ተመልካቾች እጅግ አሳዛኝ የህይወት ምስክርነት ሰምተናል። ሁላችንም የሚያስለቅስ ብቻ ሳይሆን ከልባችን ሊጠፋ የማይችል አይነት ምስክርነት ነው ዛሬ የሰማነው። እህታችን ደግሞ 6 ልጆችን ይዛ ያለ አባት ልታሳድግ ግድ ሆኖባታል። ስለዚህ ሁላችንም ምንችለውን ያክል እንድንረዳት ጥሪ ያቀርባለሁ። እኛም እንደ አብርሃም ሚዲያ ምንችለውን እናደርጋለን። እናንተም ሁላችሁም ደግሞ ምትችሉትን ነገር ሰፖርት እንድትረዷት በእግዚአብሔር ፍቅር ጠይቃችኋለሁ። አንዳንድ ጊዜ ሰዎች አንዳንድ ጊዜም ሳይሆን ብዙ ጊዜ ማለት ይቻላል እንደዚህ አይነት መሪር ሐዘን ብቻ ሳይሆን
ትንሽዬ ነገር ሲደርስብንም እናዝናለን ወይም ደግሞ እንጎዳለን። ከእግዚአብሔር ቤትም የሚርቁ ሰዎች አሉ። ከበድ ያለ ነገር ሲደርስባቸው ብዙ ጊዜ እንደዚህ እኔም ከምኖር ብሎ ራሳቸውን የሚያጠፉ ሰዎች አሉ። ተስፋ የሚቆርጡ ሰዎች አሉ። እናቴን የወሰደብኝ አባቴን የወሰደብኝ እግዚአብሔር ብሎ በእግዚአብሔር ላይም ከእግዚአብሔር ጋር የሚጣላ ሰው አለ። ለእንደዚህ አይነት ሰዎች ምን አይነት መልእክት ታስተላልፊያለሽ? ህመሙ ቢኖርም ቁስሉ ከባድ ቢሆንም አንቺን እግዚአብሔር አጽናንቶሻል። ለእነሱ የምታስተላልፊው መልእክት ይኖራል ብዬ አስባለሁ። ትክክለኛውም ሰው ነሽ ብዬ አስባለሁና ምንድን ነው መልእክትሽ ለእነሱ? እዚህ ጋር ስመጣሉ ትልቁ መልእክቴ ለደከሙ፣ ለወደቁ፣ ላዘኑ፣ መቆም መጽናናት ላጡ፣ ሰው የለንም ላሉ፣ ማን ይረዳናል ያሉ፣ የኛ ነገር እዚህ ላይ አበቃ ላሉ ሁሉ አላበቃም ነገር ኑ ጌታ ኢየሱስ ያበረታል። ጌታ ኢየሱስ የዘላለም ሕይወት ነው። ወደዚህ ስትመጡ ሁሉን ትረሳላችሁ። ማስረሻ ነው። ቁስላችን የሻረበት፣ ህመማችንን የተፈወስንበት፣ እንባ ከዓይናችን የታበሰው በሱ ነው። ሰው ለጥቂት አጠገባችን ይቆማል። አሁን ብዙ ሰው ከኔ ቤት እየሄደ ነው። እኔ አሁን ሲሄድ ብቻዬን ነው የምሆነው። እዛም ብቀመጥ ሌላ ቦታም ቢሆን ብቻዬን ነው የምሆነው፣ ልጆች ስለሚማሩ። ለዚህ በዛ ሁሉ የሚረዳ እግዚአብሔር ስለሆነ እግዚአብሔር እንዲረዳቸው ጌታን የግል አዳኝ አድርገው ያልተቀበሉ ብኖሩ በዚህ አጋጣሚ ይምጡ። እኛ የምንጠራው አምላክ እግዚአብሔር ይሄ ነው። ሌላ ታሪክ፣ ሌላ ማስተላልፈው መልእክት የለኝም። መልእክቴ ይሄ ነው። በተከታታይ ቤተሰቦችሽ ሲሞቱ፣ አባትሽ ሞቱ፣ ከዛ ወንድምሽ ሞተ፣ ከዛ ቀጥሎ ደግሞ ባለቤትሽ፣ በአጭር ጊዜ ውስጥ ደግሞ ልጅሽን ስታጪ፣ በዚህ ሁሉ ውስጥ እኔ የጌታ መስካሪ ነኝ፣ ስለሱ ነው ማወራው፣ ትላንትና የገባሁትን ቃል ኪዳን አልክድም፣ እመሰክራለሁ ስላንተ ያልሽለት ጌታ እርሱ ላንቺ ማን ነው? ጌታ ኢየሱስ። ጌታ ኢየሱስ ለኔ በመጀመሪያ የዘላለም ሕይወት ነው። ለኔ ጌታ ምንም ነው፣ ሁሉ ነገሬ ነው። ጌታ ክብሬ ነው፣ መጽናኛዬ ነው። ጌታ ኑሮዬ ነው። ጌታ ሕይወቴ ነው። ለኔ ክብር ነው። ለኔ ዝና ነው። ለኔ ማዕረግ ነው። ለኔ ሽልማቴ ነው። የዘላለም ሕይወት የሚያገኝበት ከዚህኛው ዓለም በኋላ በዘላለም እረፍት የሚያገኝበት ጌታ መንገዴ ነው። መጽሐፍ ይላል እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ ከኔ በቀር ስለምል ከሱ በቀር ምንም ነገር ስለሌለ ጌታ ለኔ በአጠቃላይ ጌታ ለኔ ሁሉ ነገሬ ነው። በምንም የማልቀይረው፣ በምንም የማልለካው፣ በራብ በሐዘን በደስታ የማልለውጠው ጌታ ለኔ ጌታዬ ነው። አሜን። ኑሮዬ ነው። ለኔ ኑሮዬ ነው፣ እንጀራዬ ነው። እኔ የሕይወት እንጀራ ነኝ፣ እኔ የሕይወት ውሃ ነኝ ስላለ እሱ ለኔ የሕይወት ውሃ ነው፣ የሕይወት እንጀራ ነው። መጦሪያዬ፣ መከበሪያዬ፣ መቀበሪያዬም ነው ጌታ ለኔ። ጌታ በኔ ቤት ውስጥ እንደዚህ ነው። ኢየሱስ ጌታ ነው። አሜን። ከሞት በኋላ ስላለው ሕይወት እንዴት ትረጃለሽ? የዘላለም ሕይወት ላንቺ ምንድነው? እንዴት ትረጃለሽ? የዘላለም ሕይወት ሰው በዚህ ምድር ዘላለማዊ አይደለም። ሰው እንደዚህ ሞቶ ያልፋል። ዘላለማችን ክርስቶስ ነው። ዘላለም የምንኖረው ከሱ ጋር ነው። ዘላለም በኔ ሕይወት የዘላለም ሕይወት ይሄ ነው። ሰው እጁን አንስቶ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ ከተቀበለ በኋላ ከዚህ ከአሮጌው ከአዳሚ ሕይወት የምንድንበት የእግዚአብሔርን መንግስት የምንወርስበት ዘላለማችን ወደ ሆነው ጌታ ሄደን ለዘላለም ከሱ ጋር የምንነግስበት ሕይወት ነው። አሜን። ይሄ ነው ዘላለም ለኔ። አሜን። እንግዲህ ያንቺ ሕይወት በጣም አንገብጋቢ ስለሆነ ያለፍሽበት ያለፍሽ ያለሽው በተለይ ስለ በሕይወትሽ ላይ ያጋጠሙሽ ነገሮች በጣም አንገብጋቢ ስለሆኑ የልጅነት ሕይወትሽን ሳናነሳው አለፍን እና የልጅነት ሕይወትሽ ምን ይመስላል? ጌታ ኢየሱስ ክርስቶስንስ እንዴት ተቀበልሽው? የተቀበልሽበት አጋጣሚ ምን ይመስላል? ጌታ ኢየሱስ ክርስቶስን የተቀበልኩበት ያው በፊት ጌታን ከማያውቁ ቤተሰብ ነው የተወለድ ነው። ከዛም በኋላ እድሜ ከ12 ወደ 13 ወደ 14 ዓመት እንደዚህ በተጠጋው ጊዜ በሰዎች ውስጥ ያየሁት ነገር ነው ጌታን እንዲያገኝ ያደረገኝ። የዛኔ ፍቅሩም አዲስ ነው። ሰው በጣም ይዋደዳል። ይሄ ሕይወት ምድሪቱን ያንቀጠቅጥ ነበረ። ብዙ አጋንንቶች ይወድቃሉ። የጨለማ አሰራር ይፈርሳል። ሰዎች ትላንትና መጠጥ የሚጠጡ ትላንትና በተለያየ ሱስ ውስጥ በሲጋራ ቁሩ ውስጥ ጫት ገራባ ውስጥ የነበሩ ሰዎች ከዛ ውስጥ ወጥተው አምሮባቸው በሱስ የምታወቁ በጸብ የምታወቁ ሰዎች እነዚህ ተቀይረው ሳይ ብዙ መጽሐፉን ባይገባኝ አንብቤውን ባላውቅ እና የነሱን ሕይወት አይቼ ነው የቀናሁት። እሱ አባታችን ይጠጣል፣
ወንድሞቼ ሰካራም የሚጠጡ ጸበኛ ዱለኛ ናቸው። እነዚህን ሰዎች በቃ አንዳንድ ከኛ ቀድሞ ያመኑ ሰዎችን ሳይ እኔ ውስጤ በቃ ያንን ነገር ፈለገው ማለት ነው። እዛ ቤተሰብ በማያውቅበት እነሱ ጋር ሄጄ እነሱ ያሉበት ሄጄ ተደብቄ ጌታን አገኘው። እንደዛው ደብቀው እያስተማሩን በቃ አሳደጉን ማለት ነው። እንደዛ ሆኜ አደኩኝ። ወደዚህ ስመጣ ህይወቴን የማልደብቀው እኔ አልተማርኩም። ከአንደኛ ወደ ሁለተኛ ክፍል ምናምን እንደዚህ አስገቡን። ገጠርም ስለሆነ ብዙም እንደዚህ የገፉ በትምህርትም የገፉ ስላልሆኑ እናት አባቶቻችን ከዚህ የተነሳ እኛ ብዙ ትኩረትም አንሰጥም። ትንሽ የጤና ችግርም የዛኔ አለብኝ። እኔ ከእህቶቼ ማለት አሁን ቤተሰቤ እህቶቼ ወንድሞቼ ተምረዋል። ግን እኔ ከዛ ጊዜ ጀምሮ በቃ ትምህርት የምለውንም ነገር ታውኩኝ። ሰውም ትኩረቱን ስለማይስብ በትኩረትም እነሱም ይሄ ነገር አቅም ያለው ማይመስላቸውም። ሴት ተምራ ምን ልታረግ ነው የሚባል ነገር ስላለ እንደዛ ገፋን። ከዛ ይሄ ልክ ጌታን ከተቀበልኩበት ጊዜ ጀምሮ የኔ ህይወት እየተቀየረ ምን እንደቀየረኝም አላቅም እየተቀየረ ህይወቴ እየተቀየረ እየተማረከ ውስጤ በደስታ እየተሞላ እየፈለኩት በቃ መጸለይ አልችልም፣ ግን ዝም ብዬ ሰዎች የሚሉትን ነገር እያልኩ እንደዛ ብዙ ፍላጎቱም ውስጤ ስለነበረ እንደዛ ህይወት ቀጠለ። መጨረሻ ላይ ያው ደህንነት ተምሬ ከተጠመኩ በኋላ እንደዛው እየጸለይን እያለን ድንገት መንፈስ ቅዱስ መጣ። መንፈስ ቅዱስ ምን እንደሆነ አላቅም። መንፈስ ቅዱስ ከእህቴ ጋር ነበርኩ። እንዲህ ነበረ እጄን በእሳት እጅ መጥቶ ያዘኝ፣ ነካኝ። ከዛ በኋላ ያው አጋንንት መስሏቸው ብዙ እየተጸለየልኝም ነበረ። በዛ መሃል እግዚአብሔር መልሶ ያ ሁለት እጅ እንደገና መጥቶ ነካኝ። ከዛ በኋላ ያ ኖርማል ትክክል የእግዚአብሔር እጅ ነበርና እግዚአብሔር እኔን ማሳደግ ጀመረ። ሰው በማይረዳኝ ሁኔታ ማሳደግ ጀመረ። አገልጋይ ከዚህ ከሐዋሳ ሞቢል ቁጥር 1 ቸርች ላይ አገልጋይ ተላከ። እንዲህ በመገለጥ የሚያገለግል አገልጋይ ነው። እስኪ ምን እንደሆነ እናቅም ይሄን ነገር ይጸልይላት ተባለ። በብዙም አይታወቅ፣ እኔም አላቀው ምን እንደማናገረኝ አላቅም። ያ አገልጋይ መጥቶ ያው ጸለየ። ከዛ አረጋገጠ። እሷን አሳድጓት አለ። መጽሐፍ ቅዱስ እንደሚያነብ በወንጌል እንደሚያገለግል በመገለጥ እንደሚያገለግል እግዚአብሔር መናገር ጀመረ ማለት ነው። ምልክቶቹ ከዛ ጊዜ ጀመሩ ታዩ። እግዚአብሔር ደግሞ ወደ አይኔን ከፈተ። ማንበብ ጀመርኩ። ማንበብ ጀመርኩ። በቃ ከዛ በኋላ እምቢ አልኳቸው ነው ትምህርት ቤት እና ማንበብ ጀመርኩ። መጽሐፍ ቅዱስ እኔን አስተማሩኝ። በሰርቲፊኬት 1 ዓመት ተምሬ ተመረኩ። እድሉን ጌታ ሰጠኝ። ወደዚህ ወደ ትዳር መጣው። ከዛም በኋላ ቸርች ላይ ያው እግዚአብሔር እድሉን ሰጥቶኝ ከአመራሮች ጋር ጌታን እንዲያገለግል በሽማግሌ ውስጥ ሽምግልና እዛ ውስጥ ተመርጬ 2 ዙር ለ7 ዓመት ጌታን እዛ ውስጥ አገለገልኩ። ምንም ሳትማሪ መጽሐፍ ማንበብ ቻልሽ? አዎ ምንም ሳትማሪ ደግሞ ወደ ሰርቲፊኬት ትምህርት ገባሁ። ቤተክርስቲያን አስገባችኝ። በቃ አሁን ማንም አልተማረችም ብሎ አያምንም። እኔ ሳገለግል ምን ስል ካየ ሰው አንተም አሁን ላታምን ትችላለህ። ያው ስለምሰሙት ነው፣ ስለሚያዩ ነው። ከዛ በኋላ በቃ ሁሉን አገልግሎት ጀመርኩኝ። እኔም ውስጤ እያደገ ከልጅነት መንፈስም እየወጣው በቃ እየበረታው ጽምት እየሆንኩ በትዳርም በሁሉ ነገር መንፈስ ቅዱስ በብርቱ አበርትቶኛል። እኔ ልውጣ ብል እንደ ሰው አኩርፌ አልችልም። እኔ ለአንድ ሰከንድ መቆም አልችልም። ተናድጄ ጌታዊ ምናምን ብዬ አልችልም። እና በጣም እኔን በደሜ በአጥንቴ ውስጥ ገብቷል። ከዛ ጊዜ ጀምሮ ማገልገል ጀመር። ኳየር ውስጥ መሪ ሆኜ አገለግላለሁ። እናቶች ዘርፍ ላይ አገለግላለሁ። ህፃናት ዘርፍ ላይ ሁሉ ገብነ እኔ አገልግሎት ሁሉ ቦታ ላይ ገብቼ ያው ያቃል አባቴ ምንም የማይቻል ነገር የለም። በቃ ይችላል እግዚአብሔር ነው ማለት አምናዋለሁ። እግዚአብሔር ጠርቻው ማፈሬው አላቅም። በድካሜ ያግዘኛል። ስተት አለብኝ። የምቆጣ ሰው ነው መስለው፣ ምናደር ሰው ነው መስለው። እንደዚህ እንዳየከኝ ድምጼም ምንም በቃ ዝቅ ብዬ መሸነፍ የሚባለውን ነገር በህይወቴ ጠላለሁ። በቃ አሸናፊው እግዚአብሔር እኔ ውስጥ አለ። በቃ እሱን ይዤ ነው የምወጣው። የምታገለው እግዚአብሔር ነው። ድል የምሰጥ እግዚአብሔር። ከኔ የምጠበቀው መናገር ነው፣ ማመን ነው። በቃ እስከዚህ በጌታ ታምኜ ቆይቻለሁ። ያው መጨረሻው ላይ በዚሁ 2012 ላይ ከዚህ ሰዎችም የሚያዩት ነገር ስለነበረ እሷ እዛ አመራር ውስጥ እዛ መቆየት የለባትም፣ የሷ ጸጋ ይሄ ነው እና በዚህ ቦታዋ ላይ ሆና ማገልገል አለባት የሚለው ከሰውም ግፊ እግዚአብሔርን ፈቃድ ስለነበረ ቀጥታ ወደዚህ ህይወት መጣው። ወደ አገልጋይነት መጣው።
ክብሬን ጠብቄ ንጽህናዬን ጠብቄ እንግዲህ አንዲት ባል ሚስት ነኝ 6 ልጆች ወልጃለሁ እነዚህንም ልጆች ይዤ ወደዚህ አገልግሎት በቃ ጌታን አምኜው ነው ሌላ ምንም ነገር ኖሮን አይደለም ጊዜህንም ስትሰጥ ራብ አለ ስደት አለ ብዙ ነገር አለ በዚህ ውስጥ ሁሉ እግዚአብሔር እኔን ከፈለገ ደካማዋን እኔን ከስርቻ ስንት የተማረ ስንት ምሁር ስንት ሰው የሚጠበቅ እያለ እዛ ቦታ መጥቶ እኔን ከፈለገኝ በኔ ላይ መታየት ከፈለገ ይኸው ራሴን ሰጥቻለሁ ራብም ስደትም ምንም መርጬ ነው በቃ መርጬ ለዚህ አገልግሎት ራሴን ሰጣውኝ ከዛ በኋላ ያው ጌታ እየረዳኝ ቤተክርስቲያን ዲፕሎማዬን እንድማር እንደገና አሁንም በሰርቲፊኬት በስርዓቱ በህጋዊ መንገድ እንድመረቅ ዲፕሎማዬን እንድማር እድሉን ሁሉ አመቻችተውልኝ ያው ካለው ችግር ጫና የተነሳ 2016 ላይ ነው ያቋረጥኩት 2016 ላይ እኔ ታመምኩኝ ኩላሊት ታመምኩኝ ያው ኬዙ ትንሽ ከባድ ነበር ቀድሜው መሞት እኔ ነበርኩኝ እግዚአብሔር መልካም ስለሆነ ደሜ ውጭ ሀገር ተልኳል ሰውነቴ አብጧል ኩላሊቱ ለምን አብጧል ተብያለሁ ዛኔ ኩላሊቱ አብጧል ካበጠ ፌል የማድረግ እድል ላይ ነው ኩላሊትሽ ተብዬ ሆስፒታል ገብቼ የተኛው ቆይቼ መጨረሻ ላይ ደም ውጭ ሀገር እንደ ሀገር ደሜ ተልኮ ወደ ጳውሎስ እዚህ አዲስ አበባ ነው የተላኩት እኔ ግን እዛ ጳውሎስ አልሄድም ብዬ የተሰጠኝን ሪፈሬን ይዤ ነው የወጣሁት እንደዚህ ጭንቅላቴ ላይ ይችላል ጌታ ብዬ ወጣው እግዚአብሔር መታው ከላይ የትም ቦታ ሳልሄድ ያንን ዳንኩኝ ኖሬ ይሄውና 3ኛ ዓመቴን ይዣለሁ ይሄንን ታሪክ እነዚህን ትልልቅ ነገሮች እንደዚህ ሆኜ አለፍኩኝ እግዚአብሔር ለሁሉ ይመስገን ከእታችን ከዘበናይ ጋር ከቤተክርስቲያን አብሯት የመጣ ሰው አለ እሳቸው ደግሞ አንዳንድ ነገሮችን መጨመር ይፈልጋሉና ያወሩ ስሜ ወንጌላዊ ተስፋዬ እባላለሁ የመጣሁት ከጉጂ ዞን ከአናሶራ ወረዳ ከየርባ ሙዳ ከተማ ህይወት ብርሃን ቤተክርስቲያን ከአገልጋይ ዘበናይ ጋራ እዚህ አብርሃም ሚዲያ መተናል ዘበናይ ማናት ከማን ቤተሰብ ተወለደች ተብሎ ተጠይቋል ዘበናይ ጌታን ከማያቅ ቤተሰብ ነው የተወለደችው በክፉ መንፈስ ውስጥ የተያዙ በጣም ኃይለኛና ተቆጪ ልጆቻቸውን ራሱ ያ መንፈስ በጣም እንደሚያስጨንቅ አውቃለሁ እኔ አድባር የሚባል የሚደገስ ድግስ አለ እንደገና ደግሞ የሰማይ ወይንም ስምብራ የሚባል ክፉ መንፈስ የሚሰዋለት አለ ያ እናታችንን ወይንም የሷን እናት ያስጨንቅ ነበር ያንን ቤተሰብ በጣም ይዋጋ ነበር እሳቸውም በዛ ተጽዕኖ ውስጥ ነበሩ በጣም ተናዳጅ ናቸው ተቆጪ ናቸው ያው እዛ ውስጥ ልጆቻቸውን ሲያሳድጉ ያ መንፈስ ብዙ እዛ ቤት ውስጥ ተጽዕኖ ያደርግ ነበር እና በቅርብ ስለሚያውቅ ነው ከዛ ቤተሰብ ጌታን እንዳገኘችና ጌታን ካገኘች በኋላ ብርቱ ንቁ በጸሎት የምትታወቅ ሰው ናት ስታገለግል በብዙ ቦታ አይቻለው ሰዎች ይድናሉ ይፈወሳሉ ነፃ ይወጣሉ አገልግሎቷ ጸሎት ነው ጸሎት ኃይል በቃ በአጋንንት ላይ እግዚአብሔር ቀብቷታል ከዚህ የተነሳ ነው አሁን የባሏን ሞት የልጇን ሞት ተቋቁማ ልታልፈው የቻለችው ጸጋው በስቶላት ነው ባለቤቷ እሱም በቤተክርስቲያናችን ውስጥ ተቀባይነት ያለው ሰው ነው ገበዮታዬ ይባላል ዝምተኛ ነው ብዙ ነገር አዋቂ ነው በቤተክርስቲያናችን ውስጥ ሳብሹም ሆኖ አገልግሏል በጣም ልጆቿ በአጠቃላይ መንፈሳዊ ልጆች ናቸው በሷ ነው የወጡት አካይዳቸው ስርዓትን የጠበቀ ስለዚህ ልጆቿ ሁሉ አገልጋዮች ናቸው በነብይነት እጩ ሆና ተይዛለች ያው እግዚአብሔር በዚህ ግንቦት ነበር የሚሾሙት ይሄ ነገር በጣና እኔ ለማስመሰል የማይለው ውስጤ በጣም የማልችለው ነገር ነው ያ አሁን ወደ ጌታ የሚሄደው ትንሹ ልጅ ከቸርች ግቢ ውስጥ አይጠፋም ከእግዚአብሔር ቤት አይጠፋም ልጆቹን ሰብስቦ በቃ መድረክ ላይ መዝሙር ያጠናሉ በጣም የሚወደድ ልጅ እኛውን እንዴት እንደምንድን እግዚአብሔር ያውቃል እግዚአብሔር አምላክ ይባርክሽ ዘበናይ
እግዚአብሔር የሚያጽናና አምላክ እንደሆነ እግዚአብሔር የሚረዳ አምላክ እንደሆነ እግዚአብሔር ከጎን ቆሞ የሚደግፍ አምላክ እንደሆነ በእውነት ባንቺ ምስክርነት ውስጥ አይተናል። ይህ ምስክርነት ደግሞ ለብዙዎች በረከት እንደሚሆን ብዙዎች እንደሚጽናኑበት ብዙዎች ከቤቱ የጠፉ ወደ ቤቱ እንደሚመለሱ እግዚአብሔርን የማያውቁ ወደሚያጽናናው እግዚአብሔር እንደሚጠጉ እንደሚያርፉበት አምናለሁ እና ያካፈልሽው ምስክርነት ለትውልድ ሁሉ በረከት ይሁን። አሜን። በእኛ ሚዲያም ደግሞ ይህንን የተባረከ ድንቅ የሆነ በብዙ መከራ በብዙ ስደት በብዙ ስቃይ በብዙ ዋጋ መክፈል ውስጥ ያለፍሽበትን ህይወት ስላጋራሽን እናመሰግናለን። ተመልሰን የምንገናኝ ይመስለኛል። ምናልባት እዛው ጉጂ ልንመጣም እንችላለን። ይህንን የሚመለከቱ ሰዎችም ደግሞ ከእንደገና ከእናንተ ጋር ተገናኝተን የቀረውን ያላችሁበትን ሁኔታ እንድናይ የሚፈልጉ ይመስለኛል። ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ እግዚአብሔር ወደዚህ ሲያመጣኝ ወደ ኋላ መለስኩብህ። እንግዲህ ጌታ ነው አንተን ለኔ ያስነሳው። እኔ ፈጽሞ እዚህ ጋር ትመጣለች የሚል ነገር የለኝ። እኔ ውስጥ መገለጡም የለም። በቃ እግዚአብሔር ነው ምናልባት ልክሰኝ ሊያቆመኝ ተንፍሽ አገልጊ ባለሽ ጊዜ ዘመን ጌታ ልመጣ ነው እና መጋደል ካለብኝ እኔ የቀረሁት ስራ እንድሰራ ነው። እኔ የቀረሁት መሞት የሚገባኝ እኔ ነበርኩ። የኔን ሞት በእነሱ ቀይሮ እኔን ያስቀረው እግዚአብሔር አላማን ይላለው። ምንም ከፍልም አደርግልህም ሌላ ነገር የለም። በህይወቴ ግን ለሰዎች ስለምጸልይ እግዚአብሔር ለትውልድ እንድጸልይ ጉልበቴን ስላጠነከረ ጸልይልሃለሁ። እግዚአብሔር ያበዛል ያሰፋል። ከዚህ በበለጠ ነገር የምንገናኝ አሁን በሐዘን ነው የመጣሁት። በደስታ ደግሞ እንደገና መጥቼ ያንተ እናንተ እግዚአብሔር ብዬ እዚህ ስቱዲዮ ውስጥ አይደለም ተቀይረ ካንተም ሌላ ቦታ ነህ እንድናገር ጌታ እድሉን ይስጠኝ። እስካሁን እንግዲህ ስላደረጋችሁልን ነገር ለሁላችሁም የሰማይ አምላክ ሁሉን የሚችል አምላክ እግዚአብሔር በከፋችሁ ባዘናችሁ ቀን እውነት ጌታ ይስማችሁ። እኔን የረዳ ጌታ በነገር ሁሉ አሁን በመረዳት በመናገዛት ምንድነው ዛሬም አልተውችም መናገር ዛሬም አትተውም ነው ማለት ሰው ዛሬም አልተውም ነገም አልተውም። ሁሉን የሚችል አምላክ እግዚአብሔር ፊቱን ወደ እናንተ ያንሳ። ስትጠሩት ጌታ ፈጥኖ ይስማችሁ። እኔን ሰምቶኛል ጌታ ይስማችሁ። ተባረኩ። በጣም አርጌ ወዳችኋለሁ። ግን ደቂቃ ካለን አንድ መዝሙር ልዘምር። ከኔ ሆነ ምን አለ ጌታ ከኔ ሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነው ከኔ ሆነ ምን አለ ጌታ ከኔ ሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነው ጸንቼ መቆሜ ምሕረት በዝቶ ነው መውጣቴ መግባቴ ክንድ ደግፎኝ ነው አንድም ነገር የለም ከኔ ነው የምለው መላውንነቴ ጌታዬ አንተው ነው አምላኬ አንተው ነው አምላኬ ሆይ ባንተ ብርታት ባንተ ሐዘኔን ረሳው ያስጨነቀኝ ያጨለማው አልፎ ባንተ ብርሃን አየው አምላኬ ሆይ ባንተ ብርታት ባንተ ሐዘኔን ረሳው ያስጨነቀኝ ያጨለማው አልፎ ባንተ ብርሃን አየው። እግዚአብሔር አምላክ ይባርክሽ። አሜን። በጣም የተባረክሽ ሰው ነሽ። በጣም እግዚአብሔር ይባርክሽ። አሜን። እግዚአብሔር ይባርክሽ። አሜን።
እያለቀስን አንለያይም። እግዚአብሔር በደስታ እግዚአብሔር በሳቅ ይሄ ተቀይሮ እሷ ናት እንዴ እናንተም እንድትሉ እግዚአብሔር ያብቃን፣ እድል ይስጠን። ከዘመኑ ክፋት እየሆነ ካለው ነገር ሁሉ ጌታ ይሰውረን። መዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉን በሚችል በአምላክ ጥላ ውስጥ ያድራል ይላል። እግዚአብሔር ማደሪያ ሆኖን ሁሉን በሚችል አምላክ ውስጥ ጥላ አድረን ከዘመኑ ከቀኑ ክፋት ተሰውረን እኔም እናንተም ኖራችሁ ለምስጋና ልጆቼን ድሬ ልጆቼን አስመርቄ እግዚአብሔር ረዳሻል። እግዚአብሔር ረዳሻል። ጌታ ለምስጋና ያብቃን። አሜን። በአጠቃላይ ይህንን ብዬ ጨርሳለሁ። በጣም ወዳችኋለሁ። በይርባ ዙሪያ ላላችሁ ቅዱሳን ለሕይወት ብርሃን ቸርች፣ ለአሴምብል ቸርች፣ ለአዲስ ኪዳን፣ ለቃለ ሕይወት፣ ለመካነ ኢየሱስ፣ ለአንቻ ቸርች፣ ለእኞራ ቸርች በዓለም ዙሪያ ስለኔ እህታችንን ምነካት ስላላችሁ ወንዶች ልጆች መሪዎቼ፣ ፓስተሮቼ፣ ፓስተር እስራኤል አዱላ፣ እነጌታቸው ሮቤ፣ ስማችሁን ያልጠራዋችሁ ቅዱሳን ወገኖቼ ሁሉ እኔም ማስተምራችሁ ሕፃናት እህቶቼ እነሹሬ ጂሶ እናንተ ሁላችሁም በዓለም ዙሪያ ያላችሁ እድሉን ጌታ ስለሰጠኝ እንድመጣም እንድቆምም እዚህም እንደሆነ የቤተ ክርስቲያን እጅ አስተዋጽኦ ውስጣችሁ እጃችሁ ስላለ ሁሉን የሚችል አምላክ ለዘላለም በሕይወት ዘመናችሁ ሁሉ በፈራችሁ በደነገጣችሁ ቀን ሁሉን የሚችል አምላክ እግዚአብሔር ፊቱን ወደ እናንተ ያንሳ። ለጎረቤት ለከተማው ለቤቴ ለቤተሰቤ በርቀት በቅርበት ላላችሁ ሁሉ መልእክቴን አስተላልፋለሁ። የሰማይ አምላክ እግዚአብሔር እኔን እንዳጽናና በከፋችሁ ባዘናችሁ ባለቀሳችሁ ቀን ሁሉን የሚችል አምላክ እግዚአብሔር ያጽናናችሁ። ውለታችሁን እኔ ከፍዬ አልችልም፣ እኔም ቤተሰቤም ልጆቼም ከፍለን አንችልም። በሕይወት ዘመናችሁ ሁሉ ብድራታችሁን ሁሉን ከሚችል ከእስራኤል አምላክ ከእግዚአብሔር ተቀበሉ። በጣም እንወዳችኋለን። አገለግላችኋለሁ። እግዚአብሔር አበርትቶኛል። ለዘላለም ለዘላለም ተባርካችሁ ቅሩ። እናንተም እንደዛ ይሆንላችሁ። ተባረኩ። ደግሜ እላለሁ ለጎረቤት ለከተማው ይሄን ሚዲያ ሁሉ ለምትሰሙት ቅዱሳን ሁሉ መጽናናት ይሆንላችሁ። እግዚአብሔር አጽናንቶኛል። በኢየሱስ ስም ተጽናኑ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አሜን። አሜን።